በለስላሳ ላደገ ልጅ ቢራ ጣፋጭ ነገር አይደለም። ጠጣለሁ፣ አጨሳለሁ፣ ከዛ ደግሞ አመሻለሁ። ሲጋራን በጣም መውደድ ጀመርኩ። ብቅም አጨሳለሁ፣ ባልቅም አጨሳለሁ፣ ማኪያቶ በጠጣ አጨሳለሁ፣ ቡና በጠጣ አጨሳለሁ፣ ውሃ በጠጣ አጨሳለሁ። ጠዋት ተነስቶ ጂን የሚጠጣ ሰው በዚህ ተስፋ የቆረጠ ሰው ነው። መድረክ ላይ ፊት ለፊት ቁጭ ባልኩበት ታይም እንደዚህ ኪሴ ውስጥ እጄን ስከት ኪሴ ውስጥ ሲጋራ አለ። ምንም እንኳን ባረገው ቸርች ደረጃ ይዤ እስከ መምጣት ዛሬ ስለመጣው አገለግላለሁ። ከዛሬ ጀምሮ ግን አገልግሎት አቆማለሁ። ለምን እቺን ገመድ እዚሁ እንደተንጠለጠለች አንገት ላይ አድርጋት ወደ ታች አትወድቅም ማለት አለቀስኩ። እንባ ወጣ ካይ ድንገት የሆነ መስኮት ተከፈተ። እዛው ባለውበትና ራቆታቸው ሆነው ነው የሚጠጡ ታዋቂ ሰዎች አሉ እና ፈገግ ብለው እያዩ እና ይሉኛል። ምን ኃይል በምን አይነት ሁኔታ እንደዘጋው አላውቅም። ደሜ ሲንቦጫቦጭ ሰማዋለሁ። ንጹህ ናት፣ ኃጢአት ሰርቶ ማያውቅ ህፃን ልጅ ስለራሱ እንደዛ አይነት ስሜት ይሰማው አምናት ሹር የዳዊት ልጅ እባክህ አትለፈኝ ለኔም ዘንልኝ ናትናኤል ወልደ አብ ወይም ልጅ ናት ይባላል። ያው ብዙ ጊዜ ልጅ ናት የሚለው ስም ሰዎች አልለመዱትም ወይም የለመዱት ሌላ ሰፈር ነው። ስለዚህ ኮንፊውዝ ይሆናሉ። ደግሞ ምናልባት ሙዚቀኛ ዘማሪ ከመሆኔ ጋር በተያያዘ ሌላ ነገር አምሮኝ ያረኩት ይመስላችኋል። ግን በመጽሐፍ ቅዱስ ላይ ልጅነትን የሰጠን ትልቅ ቦታ እንደሆነ ሲገባኝ ነው ራሴን ነው ልጅ ናት ያልኩት። ሰው አይደለም እንደዛ ብሎ ይሾመኝ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ወደ ገዛ ወገኑ መጣ ይላል። ኢየሱስን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እና ልጅነት ስልጣን ነው። ኢየሱስ ክርስቶስን በመቀበል የሚገኝ ከእግዚአብሔር ዘንድ የወረደ ስልጣን ነውና ደስ ይለኛል። ደስ ስላለኝ ነው ራሴን እንደዛ ብዬ የጠራሁት። አክቹአሊ ሁላችንም የእግዚአብሔር ልጆች ነን። ፎከስ ስላላረግንበት ሊሆን ይችላል እንጂ ያው በመዝሙራችን ውስጥ በስብከታችን ውስጥ ምናምን አለ ብዙ ቦታ የእግዚአብሔር ልጅነት። አሁን ያለሁት ገርጂ ሙሉ ወንጌል ቤተክርስቲያን ነው። አሁን አግብቻለሁ። አንድ ሚስት አግብቻለሁ። 1 አመት ሆኖኛል ካገባሁ። ጌታን እንግዲህ የተዋወቅኩት በቤተሰብ ነው። ቤተሰቦቼ እናቴም አባቴም በጌታ ናቸው ብቻ ሳይሆን አገልጋይ ናቸው። ቤተክርስቲያን ውስጥ ያገለግላሉ እና እኔም ስወለድ በፕሮቴስታንት በጴንጤ ቤተሰብ ውስጥ ነው ያደግኩት። ስለዚህ ሰንዴይ ስኩል ከዛ አለፍ ሲል ደግሞ የወጣቶች ፕሮግራም ምናምን ላይ ባለው የቤተክርስቲያን አክቲቪቲ ውስጥ ነው ያደግኩት። ስለዚህ እንደ ባህል እንደ በጴንጤ ባህል ውስጥ ነው ያደግኩት ማለት ነው። ከልጅነት ጀምሮ ጸሎትን፣ መዝሙርን፣ ባይብል ስተዲ ምናምን የተባሉ ነገሮች። ከዛ ደግሞ እግዚአብሔር ጊፍቶች ሰጥቶኛል። የዝማሬ፣ የስነ ጽሁፍ እነዚህ ጊፍቶች ደግሞ እኔ ጋር ስለነበሩ ከማደግ ባለፈ አክቲቭ ሜምበር አረገኝ ወይም ደግሞ አገልጋይ የሚባለውን ፖዚሽን። ህፃናት ላይ የህፃናት አገልጋይ ነኝ፣ ቲኔጅ አገልጋይ ነኝ፣ የወጣት አገልጋይ ነኝ፣
ላይክ በእነዚህ በነገርኩ ሴክተሮች ማለት ነው በድራማ በስነ ጽሁፍ በዝማሬ በሙዚቃ በሚለው ማለት ነውና አገልጋይነትም ድንገት የሆነ ታይም በኋላ የጀመርኩት ሳይሆን ያደግኩበት ነው መዝሙሮች እጽፋለሁ ወርሺፕ እመራለሁ ሙዚቃ እጫወታለሁ እንደዚህ ያለ ቀጠለ እና ይሄኛው አካሄድ ነው እንግዲህ ወደ አገልጋይ ሌቭል ውስጥ የከተተኝ በዛው ማገልገል ጀመርኩ ግን በባህሪ ተጫዋች ነኝ ሰው አስደስታለሁ በቃ አሁን እዚህ ስመጣ የሆነ አየሩን ደስ የሚያሰኝ ይሄ ናቲ ቢኖር የሚባል አይነት ሰው የለም እንደዛ አይነት ነኝና ከሰው ጋር መግባባት ወዳለሁ በጣም ብዙ ሰው ጋር አግባባለሁ ሰው ወዳለሁ ሰው ይወደኛል እና ኢንሳይድ ግን ጥያቄዎች አሉ በልቤ ውስጥ የተቀመጡ ሰዎች ሊመልሱልኝ ያልቻሉት ግን ጥያቄዎች የማንነት ጥያቄ እግዚአብሔርን አምናለሁ ኢየሱስን ወዳለሁ ግን ፐርሰናሊቲ አንደርስታንድ አላረኩትም የኔን ማለት ነው እና እነዚህ ጥያቄዎች ተጠይቀው በውስጤ ያቃጭላሉ ለመለስላቸው ሞክራለሁ ከኔ የመመለስ አቅም በላይ ናቸው ከዛ ሌላ ሰዎችን እፈልጋለሁ ሌሎች ሰዎችም ዲፕሊ እነዚህ ነገሮች አይነኩልኝ እና ጌታን በወድም በዘምርም ምጽፍለት ግጥም አንዳንዶቹ ከኔ የሚጠበቁ አይደሉም ግን ውስጤ ያለው ቦታ ጥያቄ እየሰፋ መሄድ ጀመረ ማለት ነው እና ሲሄድ እኔ ደግሞ በዛ ጊዜ ቢሆን ደስ የሚለኝ የነበረው አንድ ነብይ እግዚአብሔር ሰው መጥቶ አንተ እንደዚህ በጥያቄ የምትታወቅ ሰው እንደዚህ ትጠይቃለህ ታዝናለህ ውስጥ ይጨነቃልና እግዚአብሔር እንዲህ ይላል ብሎ እንዲናገረኝ ፈልግ ነበር ለምን ፈለክ በቃ ፈለኩ የእግዚአብሔርን ስፔሻል አቴንሽን ማግኘት ፈለኩ ዋይ እግዚአብሔርን ወደዋለሁ እሱም እንደሚወደኝ አምናለሁ ግን ይሄ ኮሙኒኬሽን እፈልጋለሁ እሱ እድል ግን አላገኘው በእኛ ዘመን እንዳሁኑ ዘመን አልነበረም በእኛ ዘመን ስለ በጣም አርጅቻለሁ ሳይሆን ግን ነቢያት ብዙ አልነበሩ እና እድሉ ቢገጥመኝም ይኸው ስዘምር ምናምን አንዳንድ ጊዜ ከፊት ነው መቀመጠውና እድሉ ራሱ ቢገጥመኝ እዚህ ጋር እንደው 3 ቢሆን ለሱ ተናግረው እኔን ዘለው ለሚቀጥለው ይናገራሉ እንጂ ስታይ ችግር ያለብኝ አልመስልም በተለይ ዘምሬ ምናምን ስወርድ በቃ ጌታ በጣም የነካው የረዳው ሰው ነው የምመስለው እንጂ ፕሮብለም ያለብኝ አልመስልም ይመስለኛል አላቅ ፋይናሊ ምንድነው የሆንኩት ጥያቄዎቹ በዙ እኔም ያ ድባብ ሁሉ ጊዜ ይዘኛል የሚገርም ነገር ልክ ስዘምር መድረክ ላይ ሲሆን መድረክ ላይ ያሉ አክቲቪቲዎች ላይ ሲሆን ደስ የሚል የእግዚአብሔር ፕሬዘንስ አለ እንደውም ገና መዘመር ሲጀምር እንደዚህ ሲዳብሰኝ ይታወቀኛል ጌታ ከጀርባዬ ነው ብዙ ጊዜ እኔን ያስለምድ ምናምን መድረክ ላይ ሌላ ሰው ነኝ ልክ መድረክ ላይ ወርጄ ወደ ውጪ ስወጣ ሌላ ደግሞ በዚህ ጋር ይዳብሰኝ ድብት ነው የሚዳብሰኝ ገባ ጭንቀት ወይም ደግሞ ሐዘን ተስፋ መቁረጥ አይነት ነገሮች አሉና የማገልገል ኃይሌ ጥሩ ቢሆንም የመኖር ኃይሌ ደግሞ ደካማ ነበር ብቻዬን መኖር አልችልም ሁሌ ሰው ያስፈልገኛል እንደነገርኩ የሰው ስለሆንኩ ሰዎች አሉ
እና እቺ ድብት ስትመጣ ቶሎ አንዱ ጋር ደውዬ ሄጄ እቀላቀላለሁ፣ እጫወታለሁ። እና አብዛኞቹ የኔ ጓደኞች ክርስቲያን ሴንተር ያሉ ስለነበሩ ወይም ፕሮቴስታንት ሴንተር ስለነበሩ የሆነ ጊዜ ያህል አብረውኝ ቆይተው ይገባሉ ወደ ቤት እና ማታ ላይ ብቻዬን ሆናለሁ። ብቻዬን ስሆን ደግሞ ያ ድብት ይመጣል። ስለዚህ ማታዬም እስክተኛ ያለው ጊዜ የግድ ከሰው ጋር መሆን ነበረብኝ እና ሰዎችን ፈለኩ፣ የማታ ሰዎች ማለት ነው። ያው የጊዜ ሊሚት የሌላቸው ሰዎች ስፈልግ ሙዚቀኛ የሆኑ ጓደኞች አገኙ እና ከነሱ ጋር ህብረት ማድረግ ጀመርኩ። አክቹሊ ከነሱ ጋር ለዛ ብዬ አይደለም፣ በስቱዲዮ በዝማሬ አገልግሎት በመድረክም አብረን ነው የምናሳልፈው። ስለዚህ ለዛ ብዬ ሳይሆን የተዋወቅኳቸው፣ ግን የሚያመሽልኝ ጀማ ነው እኔ ሊያስመሽ የሚችል። እዛ ከነሱ ጋር አብረን ማሳለፍ ጀመርን እና ስናመሽ ሞስትሊ ሙዚቃ ነው የምንሰማው። ሙዚቃ ስንሰማ ሙዚቃ ይሰማል፣ ከዛ ይገባል። ሙዚቀኞች ነን፣ ያ ነው። ስለዚህ ሙዚቀኛው ህብረት ውስጥ ስገባ፣ ሙዚቀኞች ህብረት ውስጥ ስገባ ሙዚቃ እንሰማለን። ሌሎቹ የሚመሽበት ቦታ ቢራ ይጠጣሉ፣ እኛ ግን በጌታ ስለሆነ ሚሪንዳ ነው የምንጠጣው። ከዛ ኮካ ምናምን እና ግን ሙዚቃውን እንሰማለን፣ ያው እንጋራለን ሙዚቃውን ከሌላው ህብረተሰብ ጋር። በዛ ቆይታ እያለን ብዙ ጊዜ በእኛ ቴብል ላይ የሚቀርቡት ከለርፉል ነገሮች ናቸው። ሌላ ቦታ ኮስተር ያለ ነገር ነውና ከለሮቹ ምን ከለር ይምጣላችሁ መባል ተጀመርን ማለት ነው። በዛ ጊዜ ከነበረን ከእድሜም አንፃር የሆነ ፕሬሸር አለ። ለምን ከለር እንባላለን? ቢራ ይምጣልን ማለት ጀመርን ማለት ነው። ከዛ ቢራ ይመጣል፣ ቢራችን እንጠጣለን፣ ሙዚቃ እናዳምጣለን። በለስላሳ ላደገ ልጅ ቢራ ጣፋጭ ነገር አይደለም፣ ወይም ደግሞ ዋው ቢራ ጠጣው የሚያስብል ነገር የለውም። ግን አካባቢውን የመልመድ እንትን ስላለው ይሄ የሆነ የማቹሪቲ ስሜት ይፈጥርብሃል እንጂ ነው ማለት አይደለም። ስለዚህ ተቀላቅለን ቢራችን እዚህ ጋር እንጠጣለን፣ ሙዚቃችን እናዳምጣለን፣ እንሄዳለን እና ይሄንኛውን ህይወት አዳፕት አደረኩት። ቢራም ኖርማል እየሆነ ሄደ። ምናልባት ብዙ ቢራ እንጠጣለን ማለት እንሰክራለን ማለት አይደለም። አንድ ቢራም ሊሆን ይችላል የምንጠጣው፣ ግን ልምዱ እዛ የማምሸት ልምዱ የህይወቴ ዋና ክፍል ሆነ ማለት ነው። እና የሚገርም ደግሞ አንድ በጣም ልጅ እያለሁ በጌታ ቤት ነው ያደግኩት። እንደመነገርኩ ውጪ ብዙ አልሄድም፣ ግን እቤቴ ውስጥ ሆኜ ማለት ነው። እንደዛሬው በጣም የስልክ አክሰስ፣ ኢንተርኔት እንዲሁም የውጪ ፕሮግራሞች አናይም። በእኛ ጊዜ ምናልባት ቲቪ አፍሪካ የሚባል ነበር መሰለኝ። ብዙ የሚዲያ አማራጭ አልነበረንም እና ኢትዮጵያ ቴሌቪዥን ያለን፣ ኢትዮጵያ ቴሌቪዥን በወሰነልን ምድብ ድርድር ነው የምንሰማው። እና ኢቭን ቋንቋዎች ራሱ አማርኛ፣ ትግርኛ፣ ኦሮምኛ በአንድ መስኮት ነው በቃ ገባ። ያችን መስኮት ተጠቅሞ አንድ ዲስፕሌይ ነበር። ግን ይሄም የቅዳሜ ዕለት የሚተላለፍ አካፑልኮ ቤይ የሚባል ፊልም ነበር እና እዛ ፊልም ላይ ቶኒ፣ ሬቸል እና ማክስ የሚባሉ ካራክተሮች አሉና ቶኒ እና ሬቸል ይዋደዳሉ። ማክስ ሬቸልን ይወዳታል። ሬቸል ደግሞ ቶኒ ነው የምትወደው፣ ማክስን አትወደውም። ስለዚህ ማክስ ይሄንን አይቶ ይናደዳል፣ ፊልሙ ሁሌ ሲጀምር ማለት ነውና ያይና ሁለቱ አንድ ላይ ሲሆኑ አይቶ ሲጋራውን ያወጣና ሲፕ ያደርጋል። ከዛ አፍ ምናምን ያደርገዋል። ቴሌቪዥኑ ፎግ ይሆናል ምናምን። አካፑልኮ ቤይ ድራራራ የሚል ሮክ ሚውዚክ ምናምን ይገባል። ከዛ በኋላ ፊልሙ ይጀምራል። ይሄን የማየው ልጅ ሆኜ ነው፣ ህፃን ሆኜ ነው። እና
ወደ ዓለምም ምናምን አልወጣው አገልጋይ ነኝ ጨዋ ነኝ ምናምን ያው ጨዋ ነኝ እና ማክስ ምን ያስደስተው ይሆን ይሄንን ሲጋራ የሚያጨሰው ሁሌ ነው የሚያጨሰው እንግዲህ በየሳምንቱ ከተከታተለው በየሳምንቱ ያጨሳል እና በየ ሽንት ቤት ገባውና ወረቀት እንደዚህ ጠቅልዬ ያችን ሲጋራ አስመስዬ የሰራዋትን ወረቀት ለኮስኩኝ ከዛ ሳጨሰው እንደ ማክስ ሲጋራ አይደለም ወረቀቱ ቶሎ ተያያዘ ያስላል ጭስ በጭስ ሆነ ምናምን ብዬ እናቴ ደግሞ ከጎረቤት መጣ ምንድነው የምታጨሰው ቤቱን ልታቃጥለው ነው እንዴ አይ ማሚ ኤክስፐሪመንት እኮ ስሩ ተብለን ትምህርት ቤት ምናምን ብዬ አለፍኩኝ እንግዲህ ይሄ ቤቱ ውስጥ ሆኜ ምንም ነገር ሳላደርግ በአትራክሽን መንገድ አእምሮዬ ውስጥ የገባ ኔጌቲቭ ኢንስፓይሬሽን ነው አሁን እዚህ ጋር ነፃ ወጥቻለሁ ዘማሪ ሆኛለሁ ተወዳጅ ልጅ ሆኛለሁ የትንባመሽ ምንም ማልባል አይነት ሰው ነኝ እዛ በመጠጣበት ቦታችን ሲጋራ አየዋት ወደ ኋላ ሪዋይንድ አድርጎ ሚሞሪ ማክስን አስታወሰኝና ለካ በውስጤ የመሞከር ፍላጎት አለኝ ሄድኩና ያንን ሲጋራ እንዲያመጣልኝ ነገርኩት አመጣ አጨስኩት ሳጨሰው አሳለኝ ሲያስለኝ ሳቁብኝ እኔም ሳኩኝ ከዛ ግን መልሻ አጨስኩ ኖርማል ነው ኦኬ በቃ የሆነ ያጣውትን ነገር ልሞክር ነው አሁን እዚህ ጋር ያለው ነገርና ሚገርም እንደቀልድ ያን ቀን በዛ ሲፒ ያርኩት ሲጋራ 7 አመት በተከታታይ አጭሻለሁ ከባድ ሱስ ውስጥ ጥሎኝ ማለት ነው እና ምን ልል ነው እነዚህ አይነት ድራይቭ ውስጥ ገባው በቃ ኦልሞስት ጠጣለው አጨሳለው ከዛ ደግሞ አመሻለው ከዛ ደግሞ ስራዬን እሰራለሁ ስራ አለኝ ከስራዬ በኋላ ደግሞ አገልግሎቴን አገለግላለሁ ይሄ የሆነ ህይወቴ ማለት ነው እና አንድ ቀን ጌታ ይናገረኛል ወይም ደግሞ ይቆጣኛል ወይም ደግሞ እንደዚህ የምታመሽ ልጅ ማታ ማታ እንዲህ የምታረግ ልጅ ብሎ ያወራኛል ብዬ ኤክስፔክት አደረግ ነበር እና ድምጽም የለም ጸጥ ነው እኔም ሳላቀው ገባውበት ረጅም ጊዜ በዛ ሁኔታ እና ጊዜያት አለፉ ኦልሞስት ሁለቱንም ነገር እኩል ማስኬድ ጀመርኩ ሱስን አገልግሎትን እኩል ነው ፍሏቸው ማለት ነው በቃ ራሴን ፕሮግራም አድርጌ እንደዛ አደርጋለሁና እንዲ ማታ ፕሮግራም ካለኝ ቀን ንጹህ ነኝ ማታ ፍሪ ኮንኩኝ ቀን በላሻለሁ በሱስ ማለት ነው የሚለውን መንገዶች ተከትዬ የተወሰነ ጊዜ ኖርኩና አንድ ቀን ማታ ላይ ይሄ 11 ሰዓት በኋላ ፕሮግራሞች አሉ አይደል እዛ አይነት ፕሮግራም ላይ ላገለግል ሄድኩኝ እና ሳገለግል ከአንድ ሙዚቀኛ ልጅ ጋር ነው ሄድኩት እኔ ልዘምር ነው በሚሄድበት ጊዜ ልክ መድረክ ላይ ፊት ለፊት ቁጭ ባልኩበት ታይም እንደዚህ ኪሴ ውስጥ እጄን ስከት ኪሴ ውስጥ ሲጋራ አለ ሲጋራውን በእጄ ስነካው የሆነ ጸጸት ውስጥ ይገባ ምንም እንኳን ባረገው ቸርች ደረጃ ይዤ እስከ መምጣት ደረጃ ላይ ያ ጉዳይ መዘፍዘፉ የሆነ የጸጸት ስሜት ውስጥ ከተተኝ እንደ ቀልድ የገባውበትና አንድ ቀን ጌታ ሲናገረኝ ተርን አረጋለሁ ብዬ ያሰብኩት ጉዞ ሲሪየስ ሆኖ ሊያውም ቸርች ድረስ ተከተለኝ ማለት ነው ኦኬ አልኩኝ ልክ በዛ ጸጸት ግን የወሰንኩት ውሳኔ ዛሬ ስለመጣው አገለግላለሁ ከዛሬ ጀምሮ ግን አገልግሎት አቆማለሁ ይሄንን ህይወት ይዤ መቆየት መቀጠልም አልፈልግም የሚል ውሳኔ ወሰንኩ ዛን ለሙዚቀኛው ጓደኛዬ ምናምን ሰጠሁት እዛ አገለገልኩ ስቲል ሳገለግል
የነበረው የእግዚአብሔር ጸጋ የነበረው የመንፈስ ቅዱስ ፍሎ አታምነው። በቃ ላይክ እንኳን አቆማለሁ የሚለውን የሚያስቀጥል ሳይሆን ይሄው ጌታ ካንተ ጋር ነው ብትቀጥልስ የሚል አይነት ፊሊንግ አለው እና በጣም እኔ ራሱ ተነክቻለሁ። ያኔ ትዝ ይለኛልና ግን በቃ ማቆም ነበረብኝ አገልግሎት። ያን ምሽት ወሰንኩ፣ አቆምኩ። እዛ ኳየር ጓደኞች አሉኝ። ለኳየሮች ደውዬ ጋይስ ካሁን በኋላ ከናንተ ጋር አልቀጥልም እና እኔን አጠብቁኝ አልኳቸው። ለምን ምናምን አይ ትንሽ ስለደከመኝ መቆም ፈልጋለሁ ስላቸው እነሱ የመሰላቸው ይሄ የእረፍት ታይም ነው። ኢትስ ኦኬ በቃ ቆይና ስትበረታ ትመጣለህ አሉኝ። ዝለት ነው የመሰላቸው። እኔ ግን የኔ አቋም ግን የመመለስ ወይም ባክስላይድ የማድረግ አቋም ነው። ኖ ሞር ቸርች፣ ኖ ሞር ሰርቪስ፣ ኖ ሞር ዲስ ላይፍ ነው። ገብቷል? ያ ውሳኔ ነውና የራሴንም አገልግሎቶች በራሴ አቆምኩ። ከዛ መጨረሻ የሙሉ ጊዜ አገልጋይ ታውቃለህ አይደል? እኔ የሙሉ ጊዜ ዓለማዊ ሆንኩ ማለት ነው። ፕሮግራም የለብኝ፣ ገደብ የለብኝ፣ ስራዬን እሰራለሁ። ከስራ ውጪ ያሉትን ታይሞቼን ሁሉ ሱስ ላይ ነው የማሳልፈው። ክርስቲያን ኢንቫይሮንመንትን ራኩ። ምክንያቱም ልብሴ ይሸታል። አሁን የኔ ሱስ ከሲጋራ ጋር ስፔሻሊ በጣም ኮኔክት ያደረገች ነች። ሲጋራን በጣም መውደድ ጀመርኩ። ብቅም አጨሳለሁ፣ ባልቅም አጨሳለሁ፣ ማኪያቶ በጠጣ አጨሳለሁ፣ ቡና በጠጣ አጨሳለሁ፣ ውሃ በጠጣ አጨሳለሁ። በቃ ስለዚህ ጭስና እኔ ሪሌትድ ስለሆንን ያ ደግሞ ፊዚካል የሆነ ቶን ስላለው የሰውን አፍንጫ ይረብሻል። አንዳንድ ሰዎች እንደዚህ ሰላም ልላቸው አቅፋቸውና ሽታዬ ሲረብሻቸው አያሉ እና አይናቸውን አይቼ ከማሳቀቃቸው በሽታዬ ብዬ ያንን ኮኔክሽኑን በቃ ሙሉ በሙሉ አቮይድ አደረኩኝ ማለት ነው። ከዛ በሰላም ሳይሆን በሰላም ስልህ በውስጣዊ ሰላም ሳይሆን በነፃነት ለብቻዬ ነው የምኖረውና በዚህ ጊዜ ቤተሰቦቼ አገልግሎት በዝቶበት ነው የጠፋው ብለው ያስባሉ። ኳየሮቼ ደግሞ አይ ራሱን እያየ በቸርቹና በምናምን አካባቢ እያሳለፈ ነው ብለው ያስባሉ። ቸርቾቼ ደግሞ ያለውበት ቸርች አገልግሎት በዝቶበት ነው የጠፋው ብለው ያስባሉ። በዚህ ዳይላማ ውስጥ ሆኜ እኔ ግን ማናቸውም ጋር ሳልሆን ጠፍቻለሁ። የምር በቃ የጨለማ ስበት ውስጥ ነው ያለሁትና እነሱ እንደዛ የሚያስቡት ለምን መሰለህ? ናቲ በዚህ አቋሙ ወይም እንደዚህ አይነት አገልጋይ እንዲህ አይነት ጸጋ ያለው ልጅ ሆኖ ይጠፋል ብሎ ኤክስፔክት አያደርጉ። ለምን ሰዎች እኔን ሲያገኙኝ ማወራቸው ወሬ ኢንስፓየር ማድረጋቸው ነገር ምናምን የሚያነሳ እንጂ የሚጥል አይደለም። ለራሴ ነው መሆን ያቃተኝ። ይሄ ዳይላማ ስለነበር ማንም እንደጠፋው ሳያውቅ እኔ ግን ለአመታት ጠፍቻለሁ። ፋይናሊ በዛ አይነት ብዙ ነገር አሳለፍኩኝ። ብዙ ታይሞችን አሳለፍኩ። ከዛ ምንድነው የሆነው? ተስፋ የሚያስቆርጡ ብዙ ነገሮች ገጥመውኛል። አንድ ቀን ኮንዶሚኒየም ቤት ነበር የምኖርበት ታይም ነበር። 4ኛ ፎቅ ላይ ነው የምኖረውና ጠዋት ተነስቼ ከቁርስ በፊት ጂን ነው የምጠጣው። ጂን የምትባል መጠጣለች። እንደዚህ በፕላስቲክ ነገር አለ። ብሔራዊ አረቄ ፋብሪካ ነው የሚያመርታትና ጂንና ሲጋራ አጨሳለሁ። ጠዋት ነውና እንግዲህ ከባድ ሌቭል ላይ ነው ማለት ከቁርስ በፊት ነው እንግዲህ ይሄ የሚሆነው። ብዙ ጊዜ ጥሩ ምግብ ተበልቶና የሚጠጣ መጠጥ ነው። እኔ ግን ተስፋ ስለቆረጥኩ በመሆነ አጋጣሚ ሄጄ በቃ እቺን ዓለም መሰናበት ነው ያማረኝ እና እንደዛ እየጠጣው ያጨስኩ የሆነች ወንበር አለች በረንዳ ላይ እንደዚህ ዥዋዥዌ እየሰራው እያለሁ ካልሲ አንዳንዴ ማሰጣባት
አንዳንዴ ስፖርት ሲያምረኝ መዘልባት የሆነች ገመድ አለች እና እንደዚህ አድርጌ ካልሲ አስጭቼበታለሁና ለምን እቺን ገመድ እዚሁ እንደተንጠለጠለች አንገት ላይ አድርጋት ወደ ታች አትወድቅም አለኝ። በቃ ለምን አትገላገልም? because ጠዋት ተነስቶ ጂን የሚጠጣ ሰው በዚህ ተስፋ የቆረጠ ሰው ነው እና አለኝ። ከዛ እንደዛ ሲለኝ ውስጤ ይሄ አጥንቶቼ ምናምን ለዛ ሐሳብ በረቱ። እዛ ለማድረግ በቃ አክሽን ለመውሰድ ውስጤ ፈለገ። ቀላል አርጎ ስለሳለልኝ ማለት ነው። ያንን አስቤ ያለው ራሴን የታገኘዋለሁ ሳሎን ቤት ውስጥ ፊቴ ወደ መኝታ ቤት ዞሮ አገኘሁት። ስነቃ ሳሎን ላይ እንዴ ምንድነው? ዛጋል ነበርኩ እንዴ? ምን እዚህ አመጣኝ? ምን እንዳመጣኝ አላውቅም። ከዛ ቅድም ላረግ የነበረውን ሐሳብ ትቼ ዝም ብዬ ወደ መኝታ ቤት ገባውና መኝታ ቤቴ ጋር የሆነች ፍራሽ አለች፣ እሷ ላይ ቁጭ አልኩ። ከዛ አጠገቤ ደብተሮች አሉና አንድ ደብተር አንስቼ ሳይ እኔ የጻፍኩት ጽሑፍ አለ። ምን ይላል? ከውድቀቴ ቀና ምልበት አቀማጥቼ ያኔ የልቤን ሐሳብ ማዋየው ወዳጅ ጠፍቶ ጎኔ እንዳላዝን እንዳልከፋ ሆነህልኝ የህይወት ተስፋ ያደፈውን ጨርቄን ቀይረ ተቀበልከኝ ልጄ ብለ የሚል ጽሑፍ አየሁ። ዋት አልኩ። የሰው ነው የሚመስለው ግን ሳየው የራሴ እጅ ጽሑፍ ስለሆነ ከኔ ነኝ የጻፍኩት። እጅ ጽሑፌን ስለማውቀው ከኔ ውስጥ እንዲህ አይነት ጽሑፍ የሚወጣ ሰው ነኝ እንዴ እኔ አልኩኝ። እጅ ጽሑፉ የራሴ ስለሆነ የሆነ ተስፋ ነገር ተሰማኝና የህይወት ተስፋ የሚል ነገር እዛው በተኛውበት አለቀስኩ። በቃ መንፈስ ቅዱስ ነካኝ። አለቀስኩ፣ ስለ ጌታ አሰብኩ። በቃ የሆነ ብዙ ፊሊንግ ኤክስፒሪየንስ አረኩና በዛው በለቅሶ ምናምን ይሄ ሱሳይድ የሚባለውን ሐሳብ ተውኩት። እዛ የቀን እንተኔን ሄድኩኝ። አሁንም ሱስ ውስጥ ነኝ። እዛ አንድ ቀን ደግሞ እንደዚሁ ቁጭ ብዬ ቤቴ ውስጥ አሁን ለሱስ ስለማይመቸኝ ስራም ቀይሬያለሁ። ስራ ይሄ ድሮ መሰራውን ስራ ትቼ አሁን ከሙዚቀኛ ልጆች ጋር ዘፈን ውስጥ ያሉ ሰዎችን በግጥም በዜማ ምናምን እረዳቸዋለሁ። ጥሩ ገንዘብ አለው አንደኛ። ሁለተኛ ለመቃም ለመጠጣት ለማጨስ ኢንቫይሮንመንቱ ይመቻል። እኔ ሱስ አይደል እንትን ያደረገኝ ኢንቫይሮንመንቱ ያንን እያረክ የምትሰራው ስራ ነው። ለምን እንደሆነ አላውቅም። እኔ ዘፈን መስፈን አልወድም፣ ግን እነሱን እየረዷቸው በእያንዳንዱ እንትን ሙዚቃ ገንዘቤን እቀበላለሁ። ሰርቫይቫል ነው። በዛ ላይ የፈለኩት ክለብ ገብቼ መጠጣት እችላለሁ ከነሱ ጋር ማለት ነው። የፈለኩት አዲስ አበባ ውስጥ ያሉ ቦታዎች ኤኒዌር ገብቼ መጠጣት መዝናናት እችላለሁ። ለሱሴ ስለተመቸኝ ያን ስራ ያደርገዋለሁ። እንደውም አሁን አንድ ታዋቂ ሰው አለ እና እሱ እኔ አንተ ብቻ ዝፈን ያንተን ሙሉ ኤክስፔንስ እኔ ሸፍኜ የፈለከውን አይነት ሙዚቃ አሰርተ የፈለከውን አይነት ስራ እንድትሰራ እኔ ፕሮዲዩስ አደርጋለሁ አለኝ። ምንም አላጓጓኝም። አይሜን መስፈን ውስጥ የለም ቱ ቢ ኦነስት። ሙዚቃ ቦርድም ግን ይሄ የመስፈን አቅም ላይ አልደረስኩም። ሙዚቃ ወዳለሁ። ይሄ አልዘፍንም ማለት ሳይሆን ግን ዘፈንን ሪፕሬዘንት አድርጌ የመውጣት ነገር ለምን እንዳልፈለኩ አላውቅም። ኦፖርቹኒቲ ያለኝ ችሎታ አለኝ። አሁን ደግሞ ስፔሻሊ እዚህ ጋር እንደዚህ አይነት ነገር አለና አይ ዶንት ኖ ውስጥ ለምን ታግየውም ሳይሆን አያጓጓኝ። ምን የምፈልገው ወዲያው ሱሶቼን ጧጧጧ አድርጌ ያው አልቀ የለ ሳልቅ መሞት
ስሞት ወደ ጌታ ሄጄ ጌታ ወይ ምንድነው ቆይ ምን what is special እኔ ላይ ያለው ነገርና ንገረኝ ነው ማለት የምፈልገው። ራሴን መግደል በእርግጥ አልፈልግም። ቅድም ያልኩ ስቶሪ ቢኖርም ግን ራስን መግደል ኃጢአት እንደሆነ አውቃለሁ። ምናልባት ከኢየሱስ ጋር ማውራትም እንዳልችል ሊያደርገኝ እንደሚችል አስባለሁ። ግን ይሄ ከኔ ቁጥጥር ውጭ የሆነም ድራይቭ ሲመጣ በዛ አይነት መንገድ አስመልጦኛል። ግን ደግሞ መኖር ግን አልፈልግም። መሞት ነው የምፈልገው። ይሄ ፊዚካሊ እዚህ ምድር ላይ መቆየት አልፈልግም። ቢኮዝ ኮምፎርታብል አይደለሁም። ለዚህ ነው ወደዛ ወደ ጨለማ ውስጥ እጄ ለብቻዬ መቀመው ምናምን ማለት ነውና በዚህ አይነት ህይወት እያለሁ አንድ ቀን የመጽሐፍ ቅዱስ ላይ ያለው የዓይነ ስውሩ ሰውዬ ታሪክ ኢንስፓየር አደረገኝ። ምንድነው መንገድ ላይ ነው ያለው፣ ዓይነ ስውር ነው፣ ወዴት መሄድ እንደሚገባው አያውቅም። ብቻ ያለበት በሰዎች የተከበበ ቦታ ላይ ነው እና ኖይዝ አለ። ገበያ ሲባል አስበዋል። ገበያ ኢትስ ላይክ ብዙ ነገር ነው። እዛ ጋር በግ ይሸጣል፣ ለዚህ ጋር ሌላ ነገር ይሸጣልና በዛ ውስጥ ሆኖ ኖይዙ ግን ትንሽ ጨምሯል። እንደውም ያኔ ግርግሩ በስቷል። ለምን? ኢየሱስ የሚባለው ያለፈ ስለሆነ ሰው ብሏል። ከሌላም ሰፈር ተከትሎት ይመጣል። ከዛ ይሄ ማየት የተሳነው ሰውዬ ምንድነው የሆነ ያለው ብሎ ሲጠይቅ እንዴ የዳዊት ልጅ ኢየሱስ እያለፈ ነው። አዎ በቃ ስለ ዳዊት ልጅ የሆነ ዕውቀት አለው ሰውዬው። የሰማው የሚያውቀው ነገር አለ። የዚህ መጽሐፍ ቅዱስ ላይ ያለው የማየት የተሳነው ሰውዬ ታሪክ ዝም ብሎ ወደ አእምሮ የመጣና በቃ ወረሰኝ፣ ስሜቴን ተቆጣጠረው እና ምንድነው የሆነው? ሰውየው በመንገድ ላይ ነው የሚቀመጠው፣ ማየት አይችልም። እዛ በኋላ ሰፈር ውስጥ ግርግር ሰማ ማለት ነው። ያ ግርግር ምንድነው ብሎ ሲጠይቅ ኢየሱስ እያለፈ ነው አሉት። ኢየሱስ? አዎ። ያ የዳዊት ልጅ? አዎ። ያ ከዳዊት ተወልዶ የሚመጣው ሰው ሆኖ ከኛ ጋር የሚያድረው አማኑኤል ተስፋችን አለ። ይሄ ሰውዬ ማየት አይችልም እንጂ ታሪክ ያውቃል፣ የሰውየው ማንነት ያውቃል። አዎ ሲሉት በቃ ተነሳና ጮኸ። ምን የሚል ጩኸት ነው የጮኸው? የዳዊት ልጅ ማረኝ እያለ ጮኸ። የሚገርም እዛ ሰፈር በጣም ብዙ ግርግር አለ፣ ብዙ ጩኸት አለ። በግ ነጋዴው እዛ ነው፣ ዶሮ ነጋዴው እዛ ነው፣ ልብስ ነጋዴው እዛ ነው። ምክንያቱም ገበያ ላይ ነው ያለው። እሱ ብቻ አይደለም፣ ኢየሱስን ልጄን ፈውስልኝ የሚል አለ፣ እኔን ራሴን ፈውሰኝ የሚል አለ፣ አስተምረኝ የሚል አለ። ቢኮዝ ኢየሱስ እያለፈ ከሆነ ብርቅ ነው። በጣም ብዙ ኖይዝ ነው ያለው እና ጮኸ። እሱ ሲጮህ ኢየሱስ ሰማው ይላል። እነዛን ሁሉ ድምጾች ትቶ እንዴት ይሄንን አንድ ሰው ሰማው የሚለው ነገር ያዛረገኝ እና አሁንም ኢየሱስ አካባቢ ያሉ በጣም የቅርቡ የሆኑ የሚያገለግሉት ለቸርች የቀረቡ እሱ ጋር የማይጠፉ በቅድስና ምናምን የሚኖሩ በጣም ብዙ ኖይዞች አሉ ኢየሱስ ጋር። እኔን ይሰማኛል የሚለው ስሜት የለኝም። ቢኮዝ እኔ ደግሞ ስታየኝ በቃኝ ብዬ ወደኋላ የተመለስኩኝ ነኝ። በከባድ ሱስ ውስጥ እና በከባድ ድካም ውስጥ ያለው ሰው ነኝ። ኦልሞስት በጨለማ ውስጥ ነው ያለሁት። ግን አንድ ነገር ይገባኛል። ጨለማው ይዞኛል። የጨለማ ህይወት ኤክስፒሪየንስ እያደረኩ ነው። ወዴት እንደሚሄድ አላውቅም። ከዚህ
በርተለሜዎስ ጋር የሚያመሳስለኝ። ቀጥሎ ወዴት መንገድ መሄድ እንዳለብኝ ወደ ግራ ወደ ቀኝ አላቅም፣ ግን መንገደኛ ነኝ፣ መንገድ ላይ ነኝ። አንድ አይነት ሆነ ባህሪያችን ስሜታችንና ከዛስ ታሪኩ ሲቀጥል ኢየሱስ ቆመ፣ አምጡት አላቸው። ከዛ በኋላ ወደ ራሱ አመጣውና አይኑን ፈወሰው። ሲምፕሊ ያው አንድ ጩኸት አይን ይፈውሳል አልኩኝና እኔም ያ ስሜት በተሰማኝ ወቅት እዛ ላይ ቁጭ ብዬ ጻፍኩኝ። ዛሬ በመንገድ ያልፋል፣ ግርግሩ በዝቷል፣ ሁሉ ወረፋ ይዞ መንገዱን አጣቦታል። አይናማው ሲጮህ ክብርህን አይቶ በደስታ ሲጠመቅ ባያይህ አይኔ አምኗል ልቤ እንደሆንክ ብርሃኔ። የዳዊት ልጅ እባክህ አትለፈኝ፣ ለእኔም እዘንልኝ፣ መልካሙን ማድረግ የተሳነኝ ደካማው ሰው እኔ ነኝ። ልመናዬ ሀብትና ድሎትን አይደል እንድትሰጠኝ፣ መንገድህን አጥርቼ እንዳየው አይኖቼ እንዳብስልኝ የምትለዋን ጻፍኳት። ዛሬ በመንገድ ያልፋል ግርግሩ በዝቷል፣ ሁሉ ወረፋ ይዞ መንገዱን አጣቦታል። አይናማው ሲጮህ ክብርን አይቶ በደስታ ሲጠመቅ ባያይህ አይኔ አምኗል ልቤ እንደሆንክ ብርሃኔ። የዳዊት ልጅ እባክህ አትለፈኝ፣ ለእኔም እዘንልኝ። መልካሙን ማድረግ የተሳነኝ ደካማው ሰው እኔ ነኝ። ልመናዬ ሀብትና ድሎትን አይደል እንድትሰጠኝ፣ መንገድህን አጥርቼ እንዳየው አይኖቼ እንዳብስልኝ። የዳዊት ልጅ ያን ያመለኩበት መልእክቴን አስተላለፍኩ። ከዛ ወጣው ወደሚቀጥለው ወደ ለመድኩት ዓለም ገባው እና ያንን ቆይቶ ከሆነ ጊዜ በኋላ መዝሙር ሆኖ ወጥቷል። እና እንዲህ አይነት በቃ ዲፕሬሽንን ፌስ ባረግም ሱስ ውስጥም በሆን ነፍሴ ደግሞ በዚህ አይነት መንገድ ትጮህ ነበር እንጂ ሁሉ ጊዜ በቃ ሱስ ውስጥ ስላለው ተመችቶኛል ማለት አይደለም። ፋይናሊ ምንድነው የሆነው? አንድ ቀን እንዲሁ በጠዋት ስነሳ ከፋኝ ማለት ነው። ከፋኝ፣ በጣም ከፋኝና ቆይ ዛሬ ሱስ ውስጥ ምናምን ከመግባቴ በፊት እስቲ ሰው ላገኝና አንድ ሰው እንደዚህ አግኝቼ ላውራ ብዬ አሰብኩ። ከዛ ወደ ቤት ሄድኩ። ቤተሰቦቼ ቤት ስሄድ አባቴን አገኘሁትና አባቴ እንዴት ነህ አለው። በጣም ከፍቶኛል ምናምን አልኩት። አረ ምንድነው አላቅም በቃ እያልኩኝ እያወራሁት እያለ አለቀስኩ። እንባ ወጣ ከዓይኔና እንባ ሲወጣ ማልቀስ እኮ ጥሩ ነው፣ አንዳንዴ ውስጥ ያለውን ነገር ያወጣዋል አለኝ። ከዛ በኋላ ማውራት አቃተኝ፣ መናገር አቃተኝ። ዝም ብዬ ነው የማለቅሰው። ከዛ
አይ እዚህ ሆኜ ከማለቅስ በቃ ቤቴ ሄጄ ላልቅስ አልኩኝና ቻው ሳልለው ዝም ብዬ ተነስቼ ወጣሁ። እዛ ቤቴ ገባሁና እኔ ሁሉ ጊዜ ማጨስ ስራዬ ስለሆነ ማለት ነው በእያንዳንዱ ማጨስ ታይም ላይ አይደለም ምጨሰው ማጨሰው ረዘም አድርጌ ሰራዋለሁ። ጋንጃ ነው ማጨሰውና ረዘም አድርጌ እኔ ራሴ ቅጠሉ እንደዚህ ከትበትና ወረቀቱ ላይ ረጅም አድርጌ ሰርቼ እያጨስኩኝ ከዛ በኋላ ልክ ሲበቃኝ ከግማሽ እየቆረጥኩ አስቀምጣለሁ። ከዛ በሚቀጥለው ማጨሻ ያነሳው አጨሳለሁ። እንዴ ባንዴ አይጨስም። እንደዛ ላደርግ የሰራውት ረጅም ቶርቢዶ አለ። እሱን ቶርቢዶ አነሳውና እኔ በቃ ምንም ተስፋ የሌለኝ ሰው ነኝ እና ምንም በቃ ሊረዳኝ የሚችልም ሰው የለም፣ በጣም ያሳዝናል እዚህ ውስጥ በመግባቴ እያልኩ ሲጋራ ማጨስ መስሎኝ ማጨሰው ጋንጃ። የሲጋራ ያጫጫስ ዘይና የጋንጃ ያጫጫስ ዘይ ይለያያል። ዘያቸው ለየቅል ነው። ግን እኔ ያኔ የተሰማኝ ሲጋራ እጄ ላይ ያስኩኝ ነው ይመስለኝ። ስምገው ሳላቀው ለብዙ ጊዜ ማጨስ ያለብኝን ጋንጃ በአንድ ጊዜ ጨረስኩት እና እጄ ላይ በጣም ትንሽ ነው የቀረችኝ። እና ልክ ያንን ሳቅ ሁሉንም የሚያጨስኩት እሱ መሆኑን ሳቅ በእውቀቴ በኩል ድንጋጤ ገባብኝ። ምክንያቱም ብዙ ጊዜ ያጨሻለሁ፣ እንዴት መጨስ እንዳለብኝ አውቃለሁ። አሁን ግን ያስኩት ተሸውጃለሁ። ሽወዳይ ምንድነው? ሲጋራ መስሎኝ ማጨሰው ጋንጃ ነው። በብስጭት በኩል ነው ደግሞ የገባብኝ። በዛ ላይ መንፈሴም ጥሩ አይደለም። ተለውጬ ሌላ ሰው ነው። ድንጋጤው ጣልኩትና ቆምኩኝ። በቃ ቤቴ ውስጥ ቆሜ ወደዚህ እያየሁ ድንገት የሆነ መስኮት ተከፈተ እዛው ባለውበትና እዛ መስኮት ውስጥ ራቆታቸው ነው የሚጠጡ ሰዎች ናቸው ያሉት። በጣም ቆንጆ ሰዎች አሉ፣ ታዋቂ ሰዎች አሉ እና ሁሉም መጠጥ ይዘዋል እጃቸው ላይ እና ፈገግ ብለው እያዩኝ እና ይሉኛል። እና ያንን የተከፈተው መስኮት እያየው እኔም ወደ እነሱ መጠጋት ጀመርኩ። ሁሉም ራቆታቸው ናቸው፣ እኔ ብቻ ነው ልብስ ያደረኩት። ከዛ ልብሴን ከላይ ላይ እያወለኩኝ ወደዛ ስጠጋ ሳላቀው ምን ኃይል በምን አይነት ሁኔታ እንደዘጋው አላውቅም። ተዘግቶ ግድግዳውን ማየት ጀመርኩ እና ሳይ ያለሁት ቤቴ ውስጥ ነው። ምን ሆኜ ነው? ልብሴን ላውልቅ ነበር እንዴ ያልኩኝ። ልብሴን ላውልቅ በመነበሬ አፈርኩ በራሴ። ልብስማ አይወለቅም የሚለው ልኬቱ ያምሮ ሚዛን ወደኔ መጣ ማለት ነው። እንዴት ይወለቃል? ላውልቅ ነበር የሚለውን ስሜት አሰብኩትና ግን ቤቱ ስቲል ጨንቆኛል፣ እነሱም ባላያቸው። ከዛ ተነስቼ ወጣሁ። ከቤቴ ወጣሁና ሁሉ ጊዜ ማጨስበት መጠጣበት ቤት አለ። እዛ ቤት ሄጄ በቀን ነው ከቀኑ 9 ሰዓት ምናምን አካባቢ ነው መሰለኝ አይሆፕ ሄጄ ገብቼ መጠጣት ጀመርኩ። ጨለማ ቤት ነች፣ ጨለምለም ያለች፣ ሁሉ ጊዜ ሚውዚክ አለው ምናምን። እዛ ገብቼ መጠጣት ጀመርኩ። ለምንድን ነው መጠጣት የጀመርኩት መሰለ? የመጠጥን ስሜት አውቃለሁ። አሁን የሚሰማኝን ግን የደረስኩበትን የጡዘት ስሜት አላውቀውም። እንደዚህ ሆኜ አላውቅም። ከዛ ወጥቼ ወደ ስካር አልፌ በስካር በኩል ደግሞ መውጣት ስለፈለኩ ነው መጠጥን የመረጥኩት። እጠጣለሁ፣ ሲጋራ አጨሳለሁ፣ እታገላለሁ። ከዛ ስሜት ለመውጣት ስታገልልክ ያ ሙሉ ቀን የዋልኩበት ውሎ ስሜት፣ መልስ ማጣቴ፣ ጥያቄው፣ ሐዘኔ ምናምን ተደማምሮ በቃ የሆነ የጭቅጭቅ ክፍል ውስጥ ገብቻለሁ። ከዛ በኋላ የሆነ ነገር ያናግረኛል፣ እመልስለታለሁ፣ ጠይቋለሁ፣ ይመልስልኛልና እንደዚህ አይነት ኮንቨርሴሽን ውስጥ ገባሁ።
በሲጋራ ታግዤ ነው የማወራው እና ይሄንኛውን የማወራውን ነገር ጥርት ብሎ የተሰማኝ ጀመረ which is እስከዛሬ ህይወትህን በጣም ሞክራታል ለፍተህባታል አዎ ሊሳካልህ አልቻለም አዎ አልቻለም ከልጅነት ጀምሮ በጣም ብዙ ነገር ውስጥ ገብተሃል አዎ ግን አንድም ጊዜ ደስተኛ ሆነ አታውቅም አዎ አላውቅም ዛሬም አባትህ ጋር መፍትሄ ፈልገህ ሄድካው ያንን መፍትሄ ግን አባትህ እንዲሰጥ አልቻለም አዎ አልቻለም ዛሬ ግን እኔ እረዳሃለሁ አለኝ ከዛ ይመቻል አዎ ይመቸኛል የሚነግረኝ ወሬና ሎጂክ በጣም ፖይንት አለው ያሳምናል በዛ ላይ ደግሞ he knows everything ስለኔ ሁሉ ነገር ያውቃል ከዛ እሺ አልኩኝ የሚመች ከሆነ እኔ ዛሬ ህይወትን ቀይርልሃለሁ አለኝ እሺ እንትናን ታውቀዋለህ አዎ እሱ ጋር ሄድና መታረገውን ይነግርሃል አለኝ አውቀዋለሁ የት እንዳለ ቦታውንም አውቀዋለሁ ለመሄድ ተነሳሱ ለክጄ እንኪሴ ውስጥ ከትቼ ብር አውጥቼ ልከፍል ማለት ነው እንደዚህ ዝቅ አብዬ ከዛ ቀና ስል እዚህ የሚያናግረኝ ነገር እንደዚህ ቅርቤ ነው በዚህ ጋር ቀረብ ብለዋል እና ከዚህ ከሚያናግረኝ ነገር ጀርባ አንድ አካል ብቅ ሲል አየሁት ቀና ስል እና ያ አካል ማን ነው ጸጉሩ ከዚህ ጀምሮ እዚህ ትከሻ ድረስ የሚደርስ ነው ከአንገቱ ጀምሮ እግር ድረስ የሚደርስ ቀሚስ አርጓል ሳየው አወኩት ኢየሱስ ነው እና እዚህ ጋር ለሚያናግረኝ ኢየሱስስ አልኩት በኮንቨርሴሽን መሃል ያለ ንግግር ነው ስለው እዚህ ጋር ሲያናግረኝ ዋለው እንደ ጥቁር ጭስ ሆነ ብትን ይያለ ወደዚህ እየወደቀ ሄደና ጭስ ነው ከዛ ይሄኛው አይኔ ተገለጠ ማለት ነው እስካሁን እዚህ ጋር የሆነ ነገር ነበር አልኩኝ እዛ ኢየሱስ ደግሞ እዛ ጋር ቆሟል እና ያየኛል አየዋለሁ እንዲቀርብ ብዬ ሳየው አይኑ ውስጥ ያለው የዋህነት እና ትህትና አለ እየተቆጣኝ አይደለም አንተ ዱርዬ እያለኝ አይደለም ደግሞ ጎበዝ በዚሁ ቀጥል እያለኝም አይደለም ግን ትህትና ነው የዋህነት ነው አይኑ ላይ ያለውና እንዴ አየኝና የሆነ ነገር እንዲያናግረኝ ፈልጋለሁ ዝም ነው ግን ያለኝ እኔ ደግሞ የሆነ ነገር ልለው አልቻልኩም ቃል የለኝም በዛ ጊዜና በጣም ተያየን ከዛ አይኑን እንዲስብር አረገና ወደ ጎን ወደ መጣበት ሄደ ከዛ እኔ ቀና ስል እዛ ጋር አስተናጋጁ ልጅ አለ ፊዚካል ዓለም ላይ በእጄ ያስኩትን ብር እንድሰጠው እየጠበቀኝ ይሆን ወይ ያለውበት ዓለም ገብቶት ይሆን አላውቅም ግን ብዙም አልደነቀኝ ከዛ ኦኬ አልኩኝ ማለት ነው እዚህ ጋር ሙሉ ቀን ሲያወራኝ የነበረው ስለራሴ ህይወት በደንብ አድርጎ ሲተርክልኝ የነበረው ሁሉ ነገርን የሚያውቅ የዚህን ዓለም አስተዳደር ጥያቄዎች እንዳለ ያውቃቸዋል ምንም እኔ ጠይቄው ያልመለሰልኝ መልስ የለም ሁሉን የሚያውቀው እሱ ኢየሱስ የሚለውን ቃል መግለጽ አቃተው ኢየሱስን ማብራራት አቃተው ያኔ ነው ይሄ ሰይጣን እንደነበር የገባኝ እንጂ ምንም ሰይጣንን አይመስልም ወሬው ሰይጣንን አይመስልም ዕውቀቱ ሰይጣንን አይመስልም እንደውም ሰዎች ወይም ደግሞ ውበት አለው ብለው ሲያስቡ ሜቢ ቁንጅና ሊመስላቸው ይችላል ግን ሊሆን ይችላል ግን ሰይጣን አስተሳሰቡ ራሱ ስርዓቱ በጣም ማራኪ ነው ምናልባት የዚህ ዓለም ገዢ ወደፊት መጥቶ ሲገዛ በዚህ አይነት ኳሊቲ ከሆነ የሚገዛው ከባድ ነው
ሰይጣን እንደሆነ ያወቅኩት ኢየሱስ የሚለውን ቃል ፈርቶ ሲሮጥ ብቻ ነው እንጂ ሰይጣን አይመስልም። ኢየሱስ ደግሞ ኃይለኛ እንደሆነ ኃይለኛውን ሲያሳድደው አይቻለሁ። በጣም ሲሪየስ ሪስፔክትድ የሆነ ፓወር እንደሆነ መንፈሳዊ ዓለም ላይ እሱን ሲያሳድደው አይቻለሁ። ግን አየህ አይደለም ኃይለኛው፣ አየህ አይደለም ብርቱ፣ አንተ ግን ምናምን አይደለም ያለኝ። እንደዛ ሁሉን የሚችል ሆኖ ግን የዋህ ነው። አይኑ ብታይ በቃ የሆነ ይሄ የቁጣ ምናምን አይደለም፣ ትህትናና የዋህነት ብቻ ነው የሚገልጸው አይኑ ውስጥ ያለውን ስሜት። እኔ ምናምን ሳይል እንዲህ አንገቱን ስብር አድርጎ መሄዱ ራሱ በቃ የሆነ ይሄ ሁለት ምስል ከአይምሮዬ ሊጠፋ አልቻለም። የሚገርም ወዲያው አልወጣውም ከሱስ ዓለም። ይሄን እንዳየው በዛው ነው የቀጠልኩት። ግን ይሄንን ራእይ ከአይምሮዬ ውስጥ ሊያጠፋ የሚችል ኢየሱስም ሆነ የመጠጥ የምንም አይነት ኃይል አላየውም። ላይክ አስበዋለሁ፣ ጠጥቼም አስበዋለሁ፣ አጭሼም አስበዋለሁ፣ የሆነ ነገር ሆኜ አስበዋለሁ። ከዛ በኋላ ለጓደኞቼም ነገርኳቸው። አንዳንዶቹ አመኑ፣ አንዳንዶቹ አላመኑም። እኔ ግን ናፈቀኝ። አይቼዋለሁ፣ አይኖቹ ትዝ ይሉኛል፣ በቃ ይናፈቀኛል። እና እንደዚህ በናፍቆት ከመቃጠል እስቲ እድል ልስጠው ለኢየሱስ አልኩኝ። ምክንያቱም እውነት መሆኑን አይቻለሁ፣ አመጣጡን አይቻለሁ። አገኘው ይሆን ሜቢ እድል ሰጥቼው ካገኘሁት ካላገኘሁት ግን እኔ ሜቢ ለዛኛው ዓለም የምገባ ሰው አይደለሁም። ተመልሼ መጥቼ ወደ ሱስ ዓለም ይገባለሁ፣ እስክሞት በዚሁ ቀጥላለሁ ነው የኔ ሐሳብ። እና ብዙ ጊዜ ያው በክርስቲያን ቤተሰብም ስላደግኩኝ የጾም ጸሎት አውቃለሁ ምናምን፣ ግን አርጌውም አላውቀው እስካሁን 40 ቀን ጾም የሚባል ነገር አርጌ አላውቅም ምናምን። እና እስቲ 40 ቀን ልስጠው፣ በዚህ 40 ቀን ውስጥ ካገኘሁት ለምን የሁሉ ነገር እንደደረሰብኝ ጠይቀዋለሁ፣ ካላገኘሁት እመለሳለሁ አልኩኝና ያን ምሽት ወሰንኩ። ከጓደኞቼ ጋር ሆኜ እየጠጣን ነው የወሰንኩት እሱን ውሳኔ። ከዛ ቻው ስንባባል እሺ ቻው ነገ እንገናኝ ተባብለን ነው የተለያየ ነው እንጂ ከነገ ጀምሮ ጾም ስለምገባ እንዳትጠብቁኝ አላልኳቸው። ቻው ብለን እኔ ግን ቤቴ እንደገባው ስልኬን አጠፋውና ኮሜዲና ውስጥ ወረወርኩት፣ ገባው፣ ተኛው። በንቃቴ ሳይም ስነቃ ቲንክ ሌሊት አካባቢ ነው የነቃሁት። ስነቃ ሳይ እንዴት ከምን ጀምሬ እንደምጸልይ አላውቅም። እና ከምን እንደምጀምር አላውቅም። እንደዚህ አይነት ጸሎትም ከጸለይኩ ስለቆየሁ አላውቅም። በቃ ዝም ብዬ ነቃው። አጠገቤ መጽሐፍ ቅዱስ አየሁ፣ አነሳሁት እና አቧራ ምናምን ጠግባለች ብዬ አራገብኩት። መጽሐፍ ቅዱስ ይላል ስገልጠው በብርሃንና ሰላም ማተሚያ ቤት ታትሟል ይላል። አሁን እኔ ማነባው ላይክ የሆነ ነገር ለስብከት ወይ ለመዝሙር አይደለም። በቃ ኢየሱስን አገኘው ከሆነ ብዬ ነው። አይኑን አፍቆኛል ገባ። ከዛ ስገልጥ ማውጫ አለ፣ የብሉይ ኪዳን ማውጫ፣ የአዲስ ኪዳን ማውጫ። ማውጫዎቹን አነበብኳቸው ሜቢ ማውጫዎቹ ላይ ከተገኘ ብዬ። ከዛ ገለጥኩኝ። ኦሪት ዘፍጥረት ይላል እና አንድ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል አነበብኩ። በዛ ጊዜ መንፈስ ቅዱስ ልጄ በመጀመሪያ ማለት በመጀመሪያ ነው፣ እግዚአብሔር ማለት እግዚአብሔር ነው፣ ሰማይ ማለት ሰማይ ነው፣ ምድር ማለት ምድር ነው እያለ ቃሉን ቃል በቃል ያብራራልኝ ጀመር። ጸሐፊው እሱ ስለሆነ ጸሐፊው መጽሐፉን ሲያብራራልኝ ይገባሃል። ሳነብ ዘፍጥረትን ሳነብ ዘጸአትን ሳነብ
ፍጥረቱን ኃይሉን ከዛ ደግሞ እግዚአብሔር ከሰው ጋር ያለውን ሪሌሽንሺፕ ሳነብ ላይክ ይሄ መጽሐፍ እንዲህ ነው እንዲያልኩኝ እና መጽሐፍ ቅዱስ አነባለሁ ድሮ ግን ማነበው ለኔ የሚመቸኝን ክፍል ነው። አሁን ለምሳሌ ዘማሪ ስለሆንኩ መዝሙረ ዳዊትን አነባለሁ፣ ምሳሌን አነባለሁ፣ መኃልየን አነባለሁ፣ ወንጌላትን አነባለሁ፣ ታሪኮች አነባለሁ እንጂ ይሄ መጽሐፍ ቅዱስ ሁሉንም በማንበብ አላምንም። ለምን ሲባል እኔ ዘማሪ ነኝ። ለመዝሙር የሚያስፈልገኝን ካነበብኩ ይበቃኛል። ሌላውን ፓርት መጽሐፍ ቅዱስ አዋቂዎች ያንብቡላለሁ። ለምሳሌ እነ ሕዝቅኤልን አልፈልግም ማንበብ፣ እነ ኤርሚያስን፣ ዳንኤል፣ ዮሐንስ ራእይ ምናምን እዛ ላይ ያሉት እነዚህ ሆረር ክፍሎች አውሬው ምናምን ሴቷ በአውሬው ባንዱ አናት ላይ ቁጭ ብላ ስትጠጣም ምን ያደርግልኛል እል ነበር እና ግን ሆረር ፊልም ማየት አልፈራም። ሰይጣን ሳምሃው ዲሲቭ አድርጎኝ ነበር አምሮዬን መጽሐፍ ቅዱስ እንዳላነብ። ለካሳ እኔን እንደዚህ ዓለምን ሲያዞሩኝ የነበሩት ጥያቄዎች መልሶቻቸው ያሉት እነዚህ የመጽሐፍ ቅዱስ አዋቂዎች ያንብቧቸው የተባሉ ብዬ ያመንኳቸው ክፍሎች ውስጥ ነው። እነ ትንቢተ ዳንኤል ስለ ጊዜ እግዚአብሔር ጊዜን ፊክስ እንዴት አድርጎ እንዳስቀመጠው የምናቃቸው ማናቃቸው ነገሮች፣ ሃይራርኪዎች፣ የስልጣን ሰይጣን ለምን ይፈነጫል ሲባል ብዬ ሳስብ ሰይጣን እግዚአብሔር የሰጠው የስልጣን ልክ አለ። ገና አሁንም ደግሞ ያልተሰጠው ወደፊት የሚቀበለው የስልጣን ልክ አለ። ይሄን ሁሉ የሰራው እግዚአብሔር ነው አልኩኝ። ከዛ ደግሞ በቃ እነዚህ ስፔሻሊ ዳንኤልና ራእይ ላይ ያሉ የስልጣናት ሽግሽጎች፣ የሰይጣን ጉልበት በቃ እነዚህ የመጽሐፍ ቅዱስ አዋቂዎች ቢያነቧቸው ያልኳቸው ክፍሎች ላይ ነው ለካ ያሉት። እና አእምሮዬ ላይ ያሉ ጥያቄዎች እንዳለ በዚህ በአንድ እጅ በሚያዝ መጽሐፍ ውስጥ ነው ለካ መልሳቸው ያሉት። እኔ ግን መልስን ፍለጋ ዓለምን ነበር ስዞር ነበር እና ዓለም አንበቤ መጽሐፉን ዓለም አንበቤ በጣም ገርሞኝ እንዴት ይሄን ያህል ዲሲቭ ተደረኩ ብዬ ግን ደግሞ ሴም ታይም እግዚአብሔርን አመሰግንኩ። ይሄን መጽሐፍ ሳላነብ ብሞት ኖሮ ሪሊ ቆጨኝ ነበር እና ጴንጤ መሆኔ እና የነበረኝ የጸጋ ስጦታ ለአገልግሎት በጣም አፍጥኖኝ አገልጋይ ያደረገኝ እንጂ አዋቂ ግን አልነበርኩም። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትዝ ይላል ሪሊ ጠፍቼ ነበር። በቃ ዕውቀት ማጣቴን ያጠፋኝ። ከዛ በጣም በቃ ደስ አለኝ። አንድ ቀን ተኛው እዛው በ40 ቀን ታይሜ ላይ ባይዘው እበላለው እጠጣለው የሚለው ነገር ትዝ አይለኝም። መጽሐፉ የራሱ ዓለም አለው። በጣም ነው የምወደው፣ በጣም ነው የሚያጓጓኝ፣ በጣም ነው የሚናፍቀኝ። በቃ ተከታታይ ፊልም በለው እንዴት ነው ያለ ስሜት አንድ ሲዝን ሳይለቀቅ ሲቀር አይምሮ እዚህ ጋር ሁሉም ነገር አለ ነው። በቃ ትዝ የሚለኝ ማታ ላይ 1 ሰዓት እናቴ ስተንኳኳ በር ነው የውጭው ዓለም ትዝ የሚለኝ። ለምን ከእናቴ ጋር ተጨቃጭቀን አልበላም ብያት ከዛ ተቆጥታኝ በቀን 1 ጊዜ ልንበላ ተስማምተናል። ልክ እሷ ስተንኳኳ ኦኬ ማታ 1 ሰዓት ሆነ ትዝ የሚለኝ እሱ ነው። ስበላ ራሱ እንደዚህ ገባና ላጥላጥ አድርጌ በቃ እሺ ቻው ማሚ ብዬ ላይ ቀጠሮ እንዳለበት ሰው ነው የምገባው። ሄጄ እሱ ላይ ነው የምጣደው። በቃ እሱን ካየው በኋላ እተኛለሁ። አንደኛውን ቃል ይዤ ላሰላስል እችላለሁ። ያ ነበር ኤክስፒሪየንስ። በዚህ ሁኔታ ቆይቼ ተኛውና አንደኛው የእንቅልፍ ጊዜ ላይ በዚህ በቀኝ በኩል ነው የተኛሁት። በቀኝ በኩል ግርግዳ ያያየው ነው የተኛሁትና እንቅልፍ ወስዶኛል። በሩ ያለው በዚህ ጋር ነው።
እና በተኛውበት ኢየሱስ ወክ አድርጎ በበር በኩል ቤቴ ገባ። ሲገባ አወኩኝ። ነቃው፣ ከእንቅልፌ ነቃው፣ ግን አይኔን አልጨፈንኩም። ከዛ ስገልጥ ምንድነው ማየው? ብርሃን ነው? ጥላ ነው? ገልጬ ልዙር ወይስ ብዬ ከዞርኩ በኋላ አይኔን ልግለጥ? ከራሴ ጋር ነው የምማከረው። እንዴት በየትኛው አስተያየት ሊየው ብዬ ገና እያሰብኩ ወስኜ ሳልጨርስ፣ ለስንት ሰከንድ እሱ እንዳሰብኩት አላውቅም። ወስኜ ሳልጨርስ እጁን መጣና እዚህ ጋር ጫነብኝ። ሲጭንብኝ በቃ ከራስ ፀጉሬ እስከ እግር ጥፍሬ ድረስ የሆነ በቃ የክብር መንፈስ ተሰማኝ። ደሜን ፊል አደርገዋለሁ። ይሄ ሙሉ ሲስተማችን ውሃ አይደለ? ደሜ ሲንቦጫቦጭ ሰማዋለሁ። ስለ ራሴ ስለ ኦርጋኖቼ ሙሉ ዕውቀት አለኝ። በቃ ደም ቬኖቼ ፊል አደርጋቸዋለሁ። እና የሆነ ደስ የሚል ሐሴት እኔ ደስታን አውቃለሁ፣ ሐሴትን ግን አላውቅም። ያን ጊዜ ነው ሐሴትን ያጣጣምኩት። እና ዕውቀት ራስን ማወቅ በቃ የለም። አሁን አውራጣትህ እንኳን ትዝ ትላለች በዚህ ጊዜ ስትታመም ምናምን እንጂ አትልም። እምልህ ስትፈልግ ነው እንጂ ፎከስ የምታደርገው፣ ሁሉንም ነገር በአንዴ ፎከስ አታደርግም። ያኔ እንደዛ አይነት ስሜት ነው የሚሰማኝ። በጣም ደስ አለኝ። እና እንደዚህ ነክቶኝ የሄደ ጊዜ ማለት ነው እኔ እስኪ ዓለም አካሄዴ መንገዴ ያስቀመጠብኝ የተለያየ ነገሮች እግዚአብሔር የፈወሰኝ ቀን ነበር። ያን ቀን እጁ የፈውስም እጅ ነች። በቃ አዲስ ነገር ነው ያደረገኝ። የሚገርመኝ ጨርሶ ሲሄድ ፊል አደርገዋለሁ ከኔ ሲርቅ፣ ግን አይኔን ገልጦ ማየት ሳይሆን እያንዳንዷ ሞመንት ማጣጣም። ይሄ ስለ ጊዜ ተከፋፍሎ ይሄ በሰከንድ ምናምን አለ አይደል? እችኛዋ ሞመንት በቃ አሁን የምትባለዋ አሁን ራሱ አሁን ሆና በዚህ ጊዜ 2 ሰከንድ አለፈው አሁን ካልኳ አሁን ትልቅ ሆኖ ረጅም ሆኖ ነው። እና ይሄ ማጣጥመው አይኔን በመጨፈን ማጣጥመው ነገር ነው እንጂ ይሄ ገልጬ ሊየው ምናምን የምትለው ነገር አይደለምና ሲሄድ ይታወቀኛል። እኔ በጣም ደስ አለኝ። እዛው አይኔን እንደጨፈንኩ እንቅልፍ ወሰደኝ። በሚቀጥለው ንቃቴ ስነቃ ምን አይነት ናቲን እንዳገኘው ታውቃለህ? ንጹህ ናቲ፣ ኃጢአት ሰርቶ ማያውቅ ሕፃን ልጅ ስለራሱ እንደዛ አይነት ስሜት ይሰማው አምናት ሹር አላውቅም። ነፃ ነኝ አላስተውስም ራሴ። ንጹህ በቃ ታውቃለህ። እና ምን ይላል ቃሉ? ኑና እንዋቀስ ይላል። ኃጢአታችሁ እንደ ደም ብትቀላ እንደ በረዶ ነጭ ትሆናለች። ባዘቶና አለላ የሚባል ነገር አለ። እሱ ግን በበረዶና በደም ስታየው እንደ ደም የሆነ ኃጢአት እንደ በረዶ የሚነጣው ለካ በጌታ ነው። ፍጹም ንጽህና ተሰማኝና አሁን ብሄድ ኢየሱስን እንደዚህ እቅፍ እንደማደርገው ድፍረት አለኝ። ከዛ ተንበረከኩና ጌታ ሆይ ተመስገን አልኩኝ። ይሄንን ቃል ሳላነብ ብሞት ምን ሆን ነበር? አንተ ግን ቸር ነህ፣ እንዳነባረከኝ ተመስገን። ደሞ ሌሊት መጥተህ ዳሰስከኝ፣ ፈወስከኝ፣ አጠብከኝ፣ ተመስገን። እወድሃለሁ በጣም ብዬ በጣም ካመሰገንኩ በኋላ አንድ ጥያቄ ብቻ አለኝ አልኩት። ምን ሲለኝ አሁን በመጣ እንደማቅፋ አውቃለሁ እና እባክህ ልምጣ ውሰደኝ አልኩት። ልሙት ብዬ ጸለይኩ። ስጸልይ ልጄ ይሄን ሁሉ ነገር ኢንቨስት አድርጌብህ እኔ ጋር ብትመጣ ያው እኔ ጋር ሁሉ ነገር ንጹህ ነው፣
ግን ጓደኞችህን እኮ ትታቸዋል። ይሄንን ነገር ልታጋራቸው ይገባል፣ ልትሰጣቸው ይገባል አለኝ። ልክ ጓደኞቼን ሳስብ አልኩኝ ላይክ መንፈስ ቅዱስ አንተ ላይ ሲሆን ባይዘዌ የራሳቸው ጉዳይ የሚል አይነት ስሜት ሳይሆን ያለ ኮምፓሽን ትራራለ። እሺ አልኩኝ። ሄጄ ያረክልኝ እነግራቸዋለሁ። ምክንያቱም ህይወቴን ያውቁት ስለነበር ዲፕሬስድ እንደሆንኩ ቢያንስ ያገኟቸው መልሶች ነግራቸዋለሁ። ከዛ ግን ተመልሼ እመጣለሁ ሞታታለሁ አይነት ነገር ነው ሐሳቤ። ተስማማን። በዛ ወጣው ነገርኳቸው። አሁንም ግማሾቹ ተቀበሉኝ፣ ግማሾቹ አልተቀበሉኝም፣ ግማሾቹ አመኑኝ፣ አላመኑኝም። ድሮ ለሰው ምቹ የነበርኩት ሰው አሁን ግን ሄጄ ኢየሱስ ኢየሱስ ስል ኢየሱስ እንዲያርጎ ኢየሱስ በዚህ ወጥቶ መጽሐፍ ቅዱስ እንዲላ ምናምን ስል በጣም ሙደኛ የነበርኩት ልጅ ሙድ ሰባሪ ሆንኩ። ምን አይነት ነገር ነው? በጨለማው ዓለም ላይ ጨለማው የራሱ ድባብ አለው። ሄደ ብርሃን ስታበራበት ይደብራል። ብርሃኑ እንደ ረብሻ ነው ገብቷል። ቢኮዝ እንትኑ መጠበቅ አለበት፣ የሙዱን ክላስ መጠበቅ አለበት። እና የትኛውን ቦታ ላይ ሙዶችን እኔ ፊት ማድረግ አቃተኝ በቃ። እና ጓደኞቼ አንድ በአንድ ሲለዩኝ ወይ ደግሞ የሚፈልጉኝ በጣም የሆነ ስፒሪቹዋል አደጋ ላይ ሲሆኑ ነው እንጂ ይሄ ለሙድ ማለመች ሰው ሆንኩ አይቀርም። ከዛ ብቻዬን ቀረው። በመጨረሻ ላይ ምንድነው የሆነው? ብቻዬን ቀርቼ ግን ደስተኛ ነኝ። መንፈስ ቅዱስ ከኔ ጋር አለ። የማሰላስለው ቃሉን ነው። ቃሉ እያንዳንዱ የዓለምን ስትራክቸር ይተነትንልኛል። ስለ ማንኛውም ነገር በቃ አውቃቸዋለሁ። እንዲዞር ብዬ ማን ምን እንደሆነ አውቃለሁ፣ በቃሉ ብርሃን ማለት ነው። ስለዚህ አይደብረኝም። ግን አጨሳለሁ። ከዛ አንድ ቀን ብቻዬን ቀርቼ ቸርች መግባት ፈለኩ። ምክንያቱም በሚሄድበት ቦታ ላይ የቸርች ድምጽ ሰማሁ እና ቸርች ልገባ መዝሙር ናፈቀኝና ቸርች ልገባ አጥፍ ስል 22 አካባቢ ያለ ቦታ ነውና እሸታለሁ። ልብሴ ይሸታል፣ ሲጋራ እና ይሄን ሲጋራ ማይዤ ቸርች አልገባም አልኩና ጌታ ሆይ እኔ ወንጌሉን ተናግሬ ጨርሼ የለ እንዴ ለምንድን ነው ግን ሲጋራውን ማታስቆመኝ ብዬ ጸለይኩ። አይገርምም? ልሞት ስለ የነበርኩ ልጅ አሁን ሲጋራ አስቆመኝ ማለት ጀመርኩ። እቺን ብቻ አልኩኝና ሄድኩኝ። ሌላ ነገር በቃ ላይክ በጣም ህይወት አስጠልታኝ ሳይሆን ቸርች እንዳልገባ ስለከለከለኝ ነው ሲጋራ። ይሄን ባልኩኝ በአመቱ ፌብሩዋሪ 40 የቫለንታይን ዴይ ነው ወጣው። እንደማንኛውም ቀን ሲሄና ለምሊዮ ብዬ ወጣው። ሲጋራዬን እያጨስኩ ጃምቦ ነው የምጠጣው። አሁን የምጠጣው ባይዘዌ ሲጋራዬን እንዲያረስልኝ ነው እንጂ ለመሸሽ አይደለም። ከስካር ከዚህኛው ዓለም ወደ ስካር ለመሄድ አይደለም። ሲጋራ እንዲያረስልኝ ነው አሁን የምጠጣው እንጂ በጣም ደስተኛ ነኝ። ጋንጃ ያለው ጫት ያለው በቃ በራሴ ደስተኛ ነኝ። ጫት ደግሞ ድሮ ከሰው ጋር እንዲሰበስበኝ ለጀማ ነው በተጠቀምበት እንጂ ለመንቃት አይደለም። ንቁ ነኝ። ሲጋራው ግን አልተለየኝ። ደግሞ ሲጋራ የሚፈቀድበት ቦታ ስለሆነ ነው መጠጥ ቤት የምሄደው እንጂ ይሄ ለመስከር ብያል ነበር። እና እየጠጣው እያጨስኩ ፌብሩዋሪ 40 የፍቅረኛሞቻቸውን ቫይብ እያየው እያለ መንፈስ ቅዱስ ዛሬ ሲጋራ ታቆማለህ አለኝ። ሲለኝ የራሴ ድምጽ መሰለኝ፣ የአካባቢዬም ድምጽ መሰለኝ፣ ወይ ደግሞ ምን አይነት ላይክ ትረስት አላረኩትም። አይ ብዬ ዝም ብዬ ቀጠልኩ። ከዛ ሁለተኛውን ሲጋራዬን አነሳውና አንዱን ጨርሼ ማለት ነው ሳጨሰው ሲጋራ የሚያደርገው ጣዕም ሲጋራ ላይ የለም።
የሆነ ዝም ብሎ ሲጋራ ጭሶ የማያውቅ ሰው ሲያጨስ የሚሰማው ስሜት አለ። ያ ስሜት ነው የተሰማኝ። እንዴ አልኩኝ፣ ምንድን ነው አልኩ። ከዛ አልመጣልኝ። ከዛ በኋላ ደግሜ አጨስኩ። አሁንም ያው ነው የማጨሰው። ኒያላ የሚባል ሲጋራ ነበር። ከዛ ፕሪሚየር የሚባል ሲጋራ አመጣውና ፕሪሚየር አጨስኩ። አሁንም የለም። ዲላይት የሚባል ሲጋራ ነበር ያኔ። እሱን አስላኩና እሱን አጨስኩ። እሱም ላይ ሲጋራ የለም። እርቦኝ ይሆን እንዴ ብዬ ምሳዬን በደንብ በላሁና አጨስኩ። እሱም ላይ የለም። ከዛ ምን ሆኜ ነው አልኩ። ቦታ ቀየርኩ። ቦታ ቀይሬ አጨስኩ። አሁንም ሲጋራ የለችም። እና 7 ዓመት ነው ያጨስኩት። እንግዲህ 7 ዓመት ነው ያጨስኩት። ስለዚህ በቀላሉ የምታቆመው ነገር አይደለም። ያን ቀን ግን ላይክ ምንም ሲጋራ አጭሼ እንደማላቅ አይነት ስሜት ነው የተሰማኝ። ከዛ በኋላ ትዝ ሲለኝ ጠዋት የሰማሁት ድምፅ ለካ የኔም የአካባቢም ሳይሆን የጌታ ድምፅ ነው። ኦኬ ያልኩኝ ገባኝ። ማታ ላይ ቫለንታይን ዴይ ነበር። ሁሉም ቁጭ ብሎ እርስ በርስ ስጦታ እየተሰጣጣ ምናምን በነበረበት ጊዜ ነው። እንዲህ እያዩዋቸው ማርልቦሮ የሚባል ሲጋራ አለና ሙሉ በሙሉ ነጭ ነው። ሄቪ አይደለም፣ በጣም ቀለል ያለ ነው። እንዲህ ሴቶች ምናምን ነው የሚያጨሱት። እሱን ሲጋራ አስላኩ። ሆን ብዬ ነው ያስላኩት። ሙሉ ነጭ ነውና እሱን ሲጋራ እያጨስኩኝ ማለት ነው። እንግዲህ ዛሬ የፍቅረኛሞች ቀን ነው። ሁላችሁም ፍቅረኛሞች ከፍቅራችሁ ጋር ጊዜ እያሳለፋችሁ ነውና እኔም ከፍቅረኛዬ ጥሪ ደርሶኛል። ከሱ ጋር ነው አብሬ የሚሄደው። እናንተ ዛሬ ማታ አብራችሁ ታድሩና ጠዋት ትለያያላችሁ። እኔ ግን አሁን ይዞኝ ሲሄድ ለዘላለም ነው ይዞኝ የሚሄደው እና እናንተ ጋር አልመጣም። ደህና ሰንብች ዓለም፣ ደህና ሰንብች ውሸት። ዓለም ታውቃለህ ውሸት ላይ ነው የተመሰረተችው። ደህና ሰንብች ውሸት። እውነተኛው ብርሃን ወደ እኔ መጥቶ ወደ እውነተኛው ዓለም ይዞ ሊሄድ ነውና እቺ ሲጋራ የማስታወሻ ትሆን ብዬ ጥዬ ረገጥኳትና በመሃላቸው አለፈ ሄድኩኝ። ከዛ ጊዜ ጀምሮ መጠጥ ቤት ይቻላል እና 7 ዓመት አለፈኝ። የሚገርም ከዛ ወዲያው ቸርች ገባው። ቸርች መሄድ ድሮ ሽታዬ ከብዷቸው ሰዎች እንዳላሳቀቅ የማዝንላቸው ልጆች አሁን ምንም ሰበብ የለኝም እነሱን ላለማግኘት። ከዛ በኋላ በቃ ሻወሬን ወስጄ ልብሴን ቀይሬ እዛ መሄድ ጀመርኩ። ቸርች ካልቸር ጀመርኩ እንደ አዲስ። ደግሞ የሄድኩት ድሮም የነበርኩበት ቸርች ነው። ገርጂም ሎንጌል ነው የሄድኩት። እዛ በጣም ብዙ ወጣቶች ጓደኞቼ አብረውኝ ያደጉ እንዲሁም አዳዲስ ልጆችን ተዋወቅኩ። እነሱ ጋር ጥሩ ጊዜ አሳለፍን እና እንጠያየቃለን፣ እናወራለን ምናምንና ብዙ ጊዜ እንዲሳወራቸው በቃ የሚጠይቁኝ ጥያቄዎች ምናምን አሉና መጨረሻ ለምን ናቲ መጽሐፍ አትጽፍም እና እንዲህ ያለፍከው ነገር ለብዙዎች ስለሚጠቅም ብለው ሰጀስት አደረጉኝ። ቲኔጅ ልጆች ከእድሜ የሚያንሱ ልጆች ናቸው ይሄን አይዲያ ያመጡት። እሺ አልኩኝ። ከዛ ፋይናሊ መጽሐፍም ጻፍኩ። አለ ጊዜ የሚል መጽሐፍ። እዛ ላይ ሞር ዲቴል ነገሮች አሉና ከዛም በኋላ ብዙ ወጣቶች ቲኔጀሮች በዚህ ነገር የሚያልፉ ልጆችንም ይጠቅማል ብዬ ስላሰብኩኝ ራሴን እንደዚህ ኤክስፖዝ አድርጌ ማለፍ ጀመርኩና እግዚአብሔር ረዳኝ፣ ሞገስ ሰጠኝ፣ ኃይል ሰጠኝ። ፋይናሊ በቸርች ውስጥ ሆኜ ይሄው 7 ዓመት መች መሰለ 2009 ነው ወደ ያ ኢንሲደንት የነበረው የፌብሩዋሪ 40 2009 ነበረ ሲጋራ ያቆምኩት። ስንት ዓመት ሆኖ ማለት ነው? 7 ዓመት ሆኖታል። ነፍስ እውነተኛ ባልሆኑ መደለያዎች ትደለላለች፣ ትታለላለች። ከዛ በኋላ
ደስታ የሚባል ነገር አለ። እዛ ደስታ አለ። አዎ አለ፣ ደስታ አለ። ምን አይነት ደስታ? በነገሮች የሚደረግ ደስታ ማለት ነው። ለምሳሌ ሰው ልደቱ ሲሆን ደስ ይለዋል አይደል? ሰው ሁሉ መጥቶ ስለሚልለት እሱ አይነት ደስታ አለ። ትሸወዳለህ ወይም ደግሞ አምነህ ትሸውደዋለህ። ራስህን አምነህ ትሸውደዋለህ። በዛ ልምድ ውስጥ ደግሞ ስትኖር ሳታውቀው ልምዱ ያንተ የአካልህ ክፍል ይሆንና ፓርት ኦፍ ዩ ሆኖ ያን ነገር ይለምደዋል። ልክ እንዳልሆነ ስታስብስ ከዛ ቦታ ልውጣ ስትል ልምዱ እዛው ያስቀራል። ስለዚህ ያለ ዕውቀት ያለ ብርሃን የሚደረግ ጉዞ ስጋ ደግሞ አለ። የስጋ ፕሬሸር ደግሞ አለ። ስጋ የሚወስድ ቦታ አለ። ስጋህን ትታዘዘዋለህ። ነፍስ በመሃል ትጮኻለች፣ የዳዊት ልጅ ትላለች። መንፈስ ይሄ ነገር ልክ አይደለም ይልሃል። ስጋ ደግሞ እኔ ምን አገባኝ በቃ የምችለው ነው የምኖረው ይልሃል። በእነዚህ ውስጥ ያለ ትግል እና ስለ ፍቅር ያለኝ ግምት በቃ ሁሉ ነገር ጊዜያዊ እንደሆነ፣ ሁሉ ነገር ዘፈን ነው፣ በቃ ዘፈን ጊዜያዊ እንደሆነ ሁሉ ፍቅርም ጊዜያዊ ነው፣ ምን በላው ምን ጠጣው ጊዜያዊ ነውና የሚል ይሄ ተስፋ የቆረጠ ሰው ህይወት ነበር ያለውና ዕውቀት የለም። እንደዚህ ኢንስፓየር የሚያደርግህም ሰው የለም። በቃ ዴይሊ አንድ አይነት ህይወት ነው የምትኖረው። የኔ በተለይ ከሱስ ጋር የተገናኘ ስለሆነ በቃ ሱሴ ነው መሪ። ለሱሴ ስል ማረግ የማይገባኝን ነገር አረጋለሁ። መሄድ የማይገባኝ ቦታ ሄዳለሁ። መግባት የማይገባኝ ቤት ገባለሁ ለሱሴ ስል። ስለዚህ ሱሴ ነው መሪ። የምደሰተው ከሱሴ አንፃር፣ የምከፋው ከሱሴ አንፃር፣ ፍርዶቼ ከሱሴ አንፃር። ምክንያቱም ቪዥን ስለሌለኝ መሪ ሱሴ ነው። እና ሱስ ደግሞ በባህሪው ወደ ሆነ ቦታ ይዞ ከሄደ በኋላ እዚህ ቦታ ላይ ከዚህ በኋላ ደግሞ እንትንህን ትጨምራለህ ምናምን ብሎ ዶዝህን ምንም ጨምሮ ወደ ሌላ ያቀባብልሃል እንጂ ይበቃሃል አይልህም። አሁን ደግሞ እዚህ ጋር ከመጣው በኋላ የመጀመሪያው ጓደኛዬ መንፈስ ቅዱስ በመንፈስ ስታያቸው ሁሉንም ነገሮች ማለት ነው። እያንዳንዱ ነገሮች ለካ ስትራክቸር ናቸው የዚህ ዓለም የሚመራባቸው። እኔም ተፈናጥሬ ስለወጣው ነው እንጂ ከጥንት ጀምሮ የነበረ አሰራር ነው ለካ። ሱስ ራሱን የቻለ ገዢ መንፈስ ነው። በሱስ ውስጥ ሰው ልክ እንደ ካምፓኒ ማለት ነው። ካምፓኒ አይደለም እንጂ ሱስ የሚባል ካምፓኒ ያለው ማለት ነው ሰይጣን። ዘፈን የሚባል ካምፓኒ ያለው ሰይጣን ደግሞ ይሄ ሴት የሚባል ካምፓኒ ያለው ሰይጣን። የገባኝ እሱ ነው። ቢኮዝ በዛ መገዛት ውስጥ ተገዝቼ እንደነበር ማቀው ስነቃ ነው፣ ወይም ደግሞ ወጥቼ ሳይሆን ነውና ሰው ዝም ብሎ የራሱ መሆን አይችልም። ወይ አንዱ ነው ወይ ሌላው ነው። አሁን ደግሞ የመንፈስ ቅዱስ ነኝ እኔ። እሱ ካመነበት ወይ ደግሞ ለእግዚአብሔር መንግስት አስተዋጽኦ የሚያደርግ ማንኛውም ቦታ ላይ እኔ ያለው። ለምን? የመንፈስ ቅዱስ ደስታ ያ ቦታ ነው። ገብቷል? ሴም ታይም መሪ ሱስ እንደነበረ አሁን ደግሞ መንፈስ ቅዱስ ሆኗል። አሁንም እኮ ስጋ አለኝ እኔ ጋር። አሁንም የስጋዬን ነገር እያስፈጸምኩ መኖር እችላለሁ። ግን ላረገው ሄድና ያስጠላኛል። የሚያስጠላኝ ለምንድን ነው? መንፈስ ቅዱስ ስለሚጠላው ነው።
እና እሱ ሲከፋው ይከፋኛል፣ እሱ ሲደብረው ይደብረኛል፣ ሲያዝን አዝናለሁ። በደና ምድር ጓደኞቼ እየተደሰቱ እኔ ሊከፋኝ ይችላል። ለምንድን ነው ከተባለ እሱ አዝኗል ነው። ስለዚህ አለመሄድ ነው ሊሆን ይችላል። ልክ እዛ ጋር ለሱሱ ብዬ የሆነ ነገር አደረግ እንደነበር አሁን ደግሞ ለመንፈስ ቅዱስ ብዬ የሆነ ነገር አደርጋለሁ። እና ይሄኛው ኤክስፒሪየንስ ነው 7 ዓመቱ ወደዚህ ሲከፈል አንዳንድ የሆንኳቸውን ነገሮች የሆንኩት በመንፈስ ቅዱስ ነው። እዚህ ጋር ያልሆንኳቸውን ነገሮች ያልሆንኩት በመንፈስ ቅዱስ ነው። መሆን እየቻልኩ ያላረኩትም በመንፈስ ቅዱስ ነው። ለምን? በቃ ብቸኛ ኮምፈርት ቦታ የዛ ስለሆነ ማለት ነው። ድሮ ደግሞ የሆንኩት ለሱስ ነው። ያልሆንኩት ለሱስ ነው። ብቸኛ ኮምፈርቴ እንዲነካብኝም አልፈልገው ሱሴ ነበር። እና አሁን ላይ ደስታ ሳይሆን ሐሴት አለኝ። አሁን ላይ ያለኝ ሰላም የማይወሰድ ነው። የድሮ የሆነ ሰው መጥቶ ሰይጣንም ማንኛውም አካል መጥቶ ሊወስደው የሚችል ነው የድሮ ሰላም። አሁን ግን ማንም ከእጄ ፈልቅቆ ሊወስዳት አይችልም። አሁኑ ሰላም ልቤ ውስጥ ነው ያለው በመንፈስ ቅዱስ። እና ያኔ የነበረው ደስታ በሁኔታ ነው፣ በኮንዲሽን ነው፣ ወይ ደግሞ በገቢ ልክ ነው። አሁን ያለው ደስታ በጌታ ነው። ኪስ ባዶ ሆኖ ደስተኛ ነኝ። እና አንዳንዴ በዚህ መንገድ ያሳልፈኛል ጌታ። ለምን ስል ነገ ላይ ዲፔንድ እንዳታረግ ነው። በቻፓ ዲፔንድ እንዳታረግ። ሳይኖርህም እንዴት እንደምትፍለቀለቅ እኔ አፍራለሁ። አንዳንዴ ምስቃቸውን ሳቆችና ምደፍራቸውን የወንጌል እውነቶች ሳይ አንተ ምንም ሳይኖርህ መንፈስ ቅዱስ ሲኖርህ የሚሰማ ነገር አለ ማለት። ሰላም የሚባለው እዚህ ጋር መጀመሪያ ያለህን ሲኩሪቲዎች ፌስ አድርገህ ነበር። እንትን አለኝ ስለዚህ ፒስ ነው በቃ ይገባ ነው የሚባለው። እዚህ ጋር ያለው ሰላም ደግሞ ማለት ነው በጦርነት መሃል እንደዚህ እየሄድክ ጥይት ሲያልፍ እንዲያርገ እንዲየጣልክ አንዳንዴ ጥርስ እያስክ ግን you are peaceful። ፒስ የሆንኮ ጦርነት ስለሌለ አይደለም። በጦርነት ላይ በጥይት ላይ ልትራመድ ትችላለህ። የመንፈስ ቅዱስ ሰላም ማለት ነው እንጂ እዚህ ጋር ጸጥታ የሆነው ሰላም አይደለም። እዚህ ጋር ሰላም እሱም ማኔጅ ታረጋለህ። ከሁሉም በላይ ደስ የሚለው የእውቀቱ ምንጭ። ምንም ነገር ጠይቀው መልሳለሁ። ፈጣሪው እሱ አይደለም። እዚህ ጋር ደግሞ ዶክመንቶችን ነው የምታገላብጠው። እንደየሰው ይለያያል እውቀት። እዚህ ጋር ዋናው እንትኑ ፖርቱ አንተ ነህ። እዚህ ጋር ሰዎችን በማስደሰት የሆነ ነገር በማድረግ ስትጋብዛቸው ምናምን ትደሰታለህ። ደስታው ላይ ደግሞ ትንሽ ጥጋብ አላት። ያው ያለ ትዕቢት ዘር የለችም። እዚህኛው ላይ ለሰዎች ብርሃን በመሆን ትደሰታለህ። ሰዎች ዝም ብሎ አንተን አይተው ሲደሰቱ ጥያቄያቸው ሲመለስ ምናምን ደስ ይላል። በመስጠት ትደሰታለህ። ደግሞ ጥያቄውን የምትመልሰው እኮ አንተ አይደለም፣ አንተ ውስጥ ያለው መንፈስ። አንዳንዴ ጥያቄውን ሰምተህ መልሱን እኩል ሊሆን ይችላል የምትሰማው ከሰውየው ጋር፣ ግን ያንተን አፍ ተጠቅሞ ማለት ነው መንፈስ ቅዱስና በጣም የሚገርም ጆርኒ ነው። እችኛዋ ጨለማው ብትሆንም እቺ 7 ግን 7 ሆና የምትቆም አይደለችም። ያቺ አሁን 7 ሆና ቆማለች አይታት ከሆነ፣ እቺ ግን 7 ሆና አትቆምም። ኢተርኒቲ ነች ወይም ዘላለማዊ ነች። ላይ ቤትም ስትሄድ ይሄው ነው የሚቀጥለው። ግን እዚህ ምድር እስካለ ድረስ መጀመሪያ የራስን ጥያቄ ትሰማለህ። መጀመሪያ ራስን ታድናለህ። ከዛ የሚሰሙህን ታድናለህ። የሚሰሙህን ሰዎች ጥያቄ ትመልሳለህ። በጣም ፌር ነው ይሄ የመንፈስ ቅዱስ አገዛዝ። በጣም ፌር ነው ይሄ። ልጄ ነው ብሎ ቅብጥ አያረግም። መቆንጠጥ ካለብህ ትቆነጠጣለህ። መማር ካለብህ ትምህርትን ሳትጨርስ ሌላ ሴክሽን አትገባም። ቢኮዝ ብትወጣ ሰዎችን ልታጠፋ ትችላለህ። እና ድሮ ኧረ ጌታ ሆይ እንዴ እኔ ልጅ አይደለሁ እንዴ አይደረግም ምናምን የሚል ይሄ የጎረምሳ ልጅ ባህሪ ነበር ከመንፈስ ቅዱስ ጋር ስኖር። አሁን ግን የጎረምሳ ልጅ ባህሪ የለኝም። የልጅነቴን ጸባይ ትቼዋለሁ የሚለው አላ
ግን ልጅነቴን አይደለም የተውኩት። ያዋቂ ልጅ ባህሪ ነው ያለኝ። የመንግስት ጉዳይ እናወራለን ነው ገብቷል። ይሄ ወራሽ ልጅ ገባ። የወራሽ ልጅ የኪንግደም ጉዳይ ያወራል። ከመንግስት አንፃር ኦኬ፣ ስለዚህ አይሆንሽ እንደዛ ስለሆነ አንተም ብታረጋ ያምርብህም። አው ልክ ነህ እኔማ ካረኩኝ ምን ይላሉ አይነት ወሬ ነው እንጂ አባ አምጣ አይነት ነገር አይደለም። ስቲል ልጅ ነኝ፣ ግን ወራሹ ልጅ ነኝ አሁን ገብቷል። እና እነዚህ 7 ዓመታት በዚህ አስፔክት አሉና ደግሞ የሰባቷ ጥግ ላይ ነኝ አሁን ነው ያለሁት። ለምን እንደሆነ ታውቃለህ? 37 ዓመቴ ዛሬ ነው መጨረሻው። ሃሌሉያ ትላለህ። እዛ ኔክስት ወደ ሌላ ቻፕተር እሄዳለሁና በጣም በቃ አም ሶ ግሬትፉል። አሁን ጄኔራልም ነው ጉዳዩ። ይሄ ወዳጅነት ብቻ ሳይሆን አለቃም ነው። የሰር ብዬ ነው የምወጣው እንደ ወታደር ነው እንጂ እንደ ልጅ ሁሌ እንትን እንደዛ እንደፈላው ልጅ ማለት ነው ሳይሆን ወይ ልውጣ እሺ አሁንስ ቁጭ በለሽ። ቢኮዝ አሁን ነገርየው እኔ ከመጠቀም አለመጠቀም አንፃር ብቻ ሳይሆን የሆኑ በተኖች ልትነካ ትችላለህ፣ ቦምብ ልትረግጥ ትችላለህ። ጠላት መንደር ስትገባ የሆነ ስትራቴጂ የግድ ጄኔራሉ ካላወራ አይሆንም አይደል? እና እዚህኛው ላይ ያለው ህይወት ትርጉም አለው። እና ወደ ኋላ ሄጄ ህይወቴን ሳየው አንድም የሚቆጨኝ ነገር የለም። ለዚህ ነው እድሜን ራሱ እንቅጩን የነገርኩ። እና ወደፊት ሳየው የሚሰማኝ ተስፋ አለ። ያ ተስፋ ደግሞ በራሱ እኔ ጋር ባለው በመንፈስ ቅዱስ ላይ የተመሰረተ ደስታ ነው እንጂ እኔ ጋር ባለው ኤክስፒሪየንስ እና ዕውቀት አይደለም። ገብቷል? ለኤክስፒሪየንስ ሰይጣን በጣም ኤክስፒሪየንስ አለው አይደል? ምክንያቱም ብዙ ከና አዳም ጀምሮ የሰው ልጅ ሪድ ያደርጋል። ግን የሚገርም እግዚአብሔር ረን ኤክስፒሪየንስ ሊያደርገው አይችልም። ሰይጣን አስቀድሞት ነው ቀድሞት የነበረ ነው። እና ሰይጣንንም ማልፈራው እግዚአብሔር እኔን ሳይሆን እግዚአብሔርን ስለማይችለው ነው። የህይወቴን ትርጉም የነገረኝ መኖርን እንደወደ ያደረገኝ ከባዱን ነገር ቀላል ያደረገልኝ በጣም የታገሰኝ ፍቅሩን በተግባር ፍጹም በሆነ ተግባር የገለጠልኝና የኃይሌ ምንጭ ነው፣ የውበቴ ምንጭ ነው። ህይወትን የመውደዴ ምንጭ ነው። የመኖሬ ጣዕምና ወዝ ነው። ምክንያት በሌለው ጊዜ ያለ ምክንያት የሚያስቀኝ፣ ምቹ ባልሆነ ጊዜ ምቾትን የሚሰጠኝ፣ በጦርነት መሃል እንቅልፍን የሚሰጠኝ፣ የቃሉ ትርጉም የሚያበራልኝ፣ ትልቅ ነገር ሳይ እንዳልፈራ የሚያደርገኝ፣ ትንሽ ነገር ሳይ እንዳልንቅ የሚያደርገኝ፣ የህይወትን ትርጉም ያሳየኝ የቀየረልኝ መልካም ወዳጄ ነው፣ የቅርብ ወዳጄ ነው። እና ይመቸኛል፣ በጣም ፐርሰናሊቲው ይመቸኛል። ዝምታው ራሱ ይመቸኛል።
እና በቃ ማንንም አላስገባም በሱና በኔ መሃል ማለት ነው። እና አምነዋለሁ አሁንም ደግሞ እንደሚታገሰኝ፣ ደግሞ እንደሚረዳኝ፣ ደግሞ እንደሚያሻግረኝ አምነዋለሁ። እና የሱ ቦታ አለ፣ በቃ የብቻው ቦታ አለ። ከዛ ሌሎች ነገሮች ቦታ አላቸውና አንዳንድ ጊዜ ያሳዝነኛል። በቃ የሆነ ሁኔታዎች ምናምን አይና አለመረዳቴ፣ እሱን አለመረዳቴና የሆነ አይነት ኢግኖራንስ መስጠት ያሳዝነኛልና ግን እያንዳንዱ ቀኔ ላይ ስልጣን ሰጥቼዋለሁ በህይወቴ። ከትላንት በተሻለ ዛሬ መልሶ ምህረቱ ስላለ እየተመለሰ እንደሚያገኘኝ ስለማቅ በምህረቱ ጽናናለሁ እንጂ አንዳንድ ጊዜ ያሳዝነኛል። እና ድሮ ስፔሻሊ ድሮ ብዙ ኃጢአት ውስጥ ሳስበው ከኔ ጋር የነበረ መሆኑን ሳስብ በጣም በቃ ያሳዝነኛል። ያንንም ሳረግ እኔ ጋር ነበር እላለሁ፣ እንትንም ሳረግ እኔ ጋር ነበር። አቤት እንዴት አሸማቅቄ እንዳኖርኩት እኔ ውስጥ አለ፣ እንዳይለየኝ ለዘላለም ነው ቃል ኪዳኑ። ግን ደግሞ ኃጢአቴስ እንዲህ ተሸማቆ አስበዋል እኔ ጋር ሲኖር እንዲህ ያለ ኃጢአት እንዳያይ ቅዱስ ነው። እኔ ደግሞ እንዳልታይ ጨምላቃ ነገር ነኝ። ታግሶ መኖሩን ሳይ በቃ የፍቅሩን ጄኒዩንነት አየዋለሁና እነዛ መንገዶች ብቻውን እንግዲህ አስቡ ብቻውን ይዞ እዚህ ሲመጣ አሁን ልሰጠው የምችለው ብቸኛ ነገር ደግሞ ራሴ ነው እና ፍቅሩን በጣም የገለጠልኝና ከጀምሮ ያስተማረኝ አለመናቁ ደግሞ ስታየው እኔን አለመናቁ የተሰፈር ለኔ ብሎ መምጣቱ ስታይ ለኔ ሁሉ ነገሬ ነው። እሱ ባይኖር እኔ የለውም። ባጭሩ እሱ በእኔ ህይወት ባይኖር ሌላው በዘላለም ህይወት የለውም። ተወና ፊዚካል ዓለም ላይ የለውም። ቢኮዝ የኔ አካሄዶች ፌር አይደሉም። እንደ ዶክተርም ብትጠይቀኝ ፌር አይደለም። እንደ ጤነኛም ሰው ብትጠይቀኝ ፌር አይደለም የኔ መንገድ። ግን መንፈስ ቅዱስ ፌር የሚባለው ሌቭል አልፎ አፈሩን እንደዚህ አንስቶ የሆነ ደግሞ እኮ የሆነ ታይም ላይ ፒክቸሪን ብታይ ራሱ ከዚህ ወደዚህ እና ይሁሉ የመንፈስ ቅዱስ ስራ ነው። ቢኮዝ ማንም አልነበረም እዛ። አጽናኝ የለም፣ አዛኝ የለም፣ አይዞባይ የለም። አሁን ወደ ቤተክርስቲያን ስትገባ ቤተክርስቲያን ውስጥ አትሊስት ይሞክራሉ። ኦፊስ አለ፣ ፓስተር ኦፊስ አለ፣ ወንጌላውያን ኦፊስ አለ። የሆነ ነገር ሲሆን የሆነ ሰው ጋር ትሄዳለህ። እዛ እኮ ማንም የለም፣ ምድረ በዳ እኮ ሰው የለም፣ ውሃ የለም፣ ጭው ያለ ምድረ በዳ እና ምድረ በዳው እንዳያቃጥል በፍቅሩ ጥላ ከልሎ ደግሞ ጠላት እንዳያገኘኝ በክንፎቹ መጋረጃ ጋርዶ እና ያኖረኝ ወዳጄ ነው ስል በጣም ያው ምክንያት አለው። አሁን ራሱ የገለጽኩት አይመስለኝም። አልገልጾምም ግን በቃ አትሊስት
ጌታ ኢየሱስ ወድሃለሁ። አንተ ለኔ የህይወቴ ትርጉም ነህ። ከባዱን ነገር ቀላል ያረክልኝ፣ እኔ በማልችልበት ጊዜ የቻልክልኝ ያስቻልከኝ አንተን እንዳውቅ ያረከኝ ራሱ አንተ ነህ። መራመድ ሲደክመኝ ተሸክመኸኛል እንጂ ሁሉን መራመድ ስለቻልኩ አይደለም እዚህ የደረስኩት። እና ፍቅር፣ መስቀል፣ ግርፋት፣ መተፋቱ ሁሉ ለኔ ነውና ያንን የታገስከው ዛሬ እኔን አይተህ ነው። ያ መስቀል ባይኖር ኖሮ እኔ ምንም መሆን አልችልም ነበር። የመዳንን መንገድ ቀላል ስላረከው አመሰግናለሁ። ሁሌም ከኔ ጋር ስለሆንክ አመሰግናለሁ። ደግሞ መጥቼ ያያለሁ፣ ያየኋቸውን እነዛን አይኖች ደግሜ ያያቸዋለሁ። እስከዛ ግን ምስልህንና ፍቅርህን በልቤ አኑሬ እከተልሃለሁ፣ እወድሃለሁ። ሰውን የሚፈልገው ከሱ መጠቀም ሲችል ነው። ለወንድሜ መልካም ሆነ እኔን መውደዱን አጥንቼ ነው። አንተ ግን እኔን ስትወደኝ የሚመረጥ ነገር መች ነበረኝ? ከነ ባዶነቴ አንስተ ሳትጠየፍ ነው ልጅ ያልከኝ። እንዲማለለካ ፍቅር ከሌላው ምንም ሳይጠብቅ እንዲሁ ወዳጅ የሚያደርግ እንዲማለለካ ፍቅር ለራሱ እንኳን ሳይራራ ፍቅሩን በተግባር የሚገልጽ እንዲማለለካ ፍቅር ወዳጄ ጠላቴ ሳይል ሁሉንም ውድድ የሚያደርግ እንዲማለለካ ፍቅር በነፍሱ እንኳን ጨክኖ መውደዱን በሞቱ የሚገልጽ መልካም ነህ ጌታ፣ መልካም ነህ፣ መልካም ነህ ኢየሱስ፣ መልካም ነህ። መልካም ነኝ ስትል መች ዋሸ? ምስክር ነው ዓይኔ ያየ። መልካም ነህ ጌታ፣ መልካም ነህ፣ መልካም ነህ አባቴ፣ መልካም ነህ። መልካም ነኝ ስትል መች ዋሸ? ምስክር ነው ዓይኔ ያየ። ምኔን አይተ ነው? ኧረ ምኔን አይተ ነው? አቤት ምን ሚታይ ነገር ኖሮኝ ነው? ምኔ ስቦ ነው? ኧረ ምኔ ስቦ ነው? ለካ ይሄ ሁሉ ከፍቅር ነው። መልካም ነህ ጌታ፣ መልካም ነህ፣ መልካም ነህ ኢየሱስ፣ መልካም ነህ፣
መልካም ነኝ ስትል መች ዋሸ? ምስክር ነው ዓይኔ ይህን ያየው መልካምነትህን ያየው ደግነትህን ያየው ታማኝነትህን ያየው ሁሌ አመልክሃለሁ ያየው አባትነትህን ያየው አሳዳጊነትህን ያየው እረኝነትህን ያየው ሁሌ አመልክሃለሁ መልካም ነህ ጌታ መልካም ነህ መልካም ነህ አባቴ መልካም ነህ መልካም ነኝ ስትል መች ዋሸ? ምስክር ነው ዓይኔ ያየ